ከቷል ጠፋለኝ ካይምሮዬ ሆሳና ቀርቶ ትዝታዬ ብጎበኛው እስከ ሻሸጎ ዜማው አስቀረኝ ቦንጎ ብጎበኛው በሻሸጎ ዜማው አስቀረኝ ቦንጎ Kibongo, adongo, boyo, erdede, chidede, dansho, bajo, erboye, garboye, walo, washo, adiyos, lelewa, lelomo, 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 indaga, shadgare, gamami, lemosi, kirbada, wachi, gadane, adiye, lelomo, 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 lelomo. ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? ይህ የብሔር ብሔረሰቦች መድረክ ነው። በዛሬው ወቅታዊው የብሔር ብሔረሰቦች መድረክ ላይ የክልል ጥያቄና የብልጽግና አፈናን እንመለከታለን። በደቡብ ክልል ውስጥ የታጨቁ ብሔር ብሔረሰቦች ራሳቸውን በራሳቸው ለማስተዳደር ጥያቄ ማንሳት ከጀመሩ በርካታ ጊዜ ሆኗቸዋል። ጥያቄያቸው ግን እስካሁን ምላሽ አላገኘም። በተለይ ባለፉት 4 ዓመታት የብልጽግና መንግስት አንዴ አምባሳደር አንዴ የጥናት ቡድን እያለም የተለያዩ ቡድኖችን መስርቶ የህዝቦቹን ጥያቄ ሲያፍን ቆይቷል። ጥያቄው እስካሁን ገፍቶበታል። ብልጽግና ግን ሌላ አማራጭ ይዞ ብቅ ብለዋል። እንግዲህ ይህንንና ሌሎች ወቅታዊ የደቡብ ክልልን ጉዳዮች በተመለከተ ከክልሉ ብሔር ብሔረሰቦች ተወላጆች መካከል 3ቱን ዛሬ ጋብዣለሁ። እነሱም አቶ አሰፋ ሌንቲሶ ተሼ ከሀዲያ፣ ኡመር አህመድ ከጉራጌ፣ አሸናፊ አብርሃም ከወላይታ ናቸው። እንግዲህ የሀዲያ የጉራጌና የወላይታ ብሔር ተወላጆች ናቸው። ሁላችሁም እንኳን በሰላም መጣችሁ እያልኩኝ በቀጥታ ወደ ጥያቄ አልፋለሁኝ። እንግዲህ ቀደም ብዬ እንደተናገርኩት የደቡብ ክልል የኢትዮጵያ ተምሳሌት የተባለው ቢያንስ ወደ 56 የሚሆኑ ብሔር ብሔረሰቦች በአንድ ላይ የታጨቁበት ክልል ነው። ከዚህ ክልል ሰብሮ ለመውጣት ብዙ ትግሎች ተደርጓል። ሲዳማ ተሳክቶለት ወጥቷል። እንግዲህ እንደ ወላይታ፣ ጉራጌ፣ ሀዲያ፣ ስልጤና ሌሎችም ራሳቸውን በራሳቸው ለማስተዳደር ከፍተኛ ጥረት ቢያደርጉም እንዳልተሳካላቸው ነበር እስካሁን የምታወቀው። አሁን ግን የብልጽግና አገዛዝ መፍትሄ አግኝቼላቸዋለሁ እያለ ነው። በዚህ መሰረት አሁን የቀደም ሲል የአማራ ክልል ፕሬዝዳንት የነበረው አሁን የፌዴሬሽን ምክር ቤት አፈ ጉባኤ ለሱ ቀርቧል የተባለው ደብዳቤ በኢትዮጵያ ሚዲያዎች እየተነገረ ነው እና እሱን ላንብብላቸው። በደቡብ ክልል የሚገኙ 10 ዞኖች እና 6 ልዩ ወረዳዎች በሁለት የክልል አደረጃጀት በጋራ በክልልነት ለመደራጀት ለፌዴሬሽን ምክር ቤት ጥያቄ አቀረቡ ይላል። እንግዲህ እንግዶቼ ከዚህ ይህን ጥያቄ መነሻ እናደርጋለን። ጥያቄው የተመለሰ አይነት ይመስላል እና በእናንተ እይታ እንዴት ነው? በደቡብ ክልል የሚገኙ 10 ዞኖች እና 6 ልዩ ወረዳዎች በሁለት የክልል አደረጃጀት በጋራ በክልልነት ለመደራጀት ለፌዴሬሽን ምክር ቤት ጥያቄ አቀረቡ ይላል። ይሄ ከኢትዮጵያ ዜና አገልግሎት እና እንደውም ከኢቢሲ የተወሰደ ዜና ነው። በማን ልጀምር? በአቶ አሰፋ ሌንቲሶ ልጀምር፣ የሀዲያ ብሔር ተወላጅ። አመሰግናለሁ ደጄ። በጣም ከልብ ነው ማመሰግናችሁ ይህን ፕሮግራም ስለሰጣችሁን። የደቡብ ብሔር ብሔረሰቦች ክልል ተብለው በጣም የታፈነው ክልል ድምፅ ለመሆን እድል ስለሰጣችሁ ነው ማመሰግናችሁ። በእውነት እንዴት እንደሚያሳዝን ለሁሉም ለኢትዮጵያዊ ግልጽ መሆን ያለበት ነገር እስካሁን ግልጽ እንዳልሆነ ነው የምናየው። የብልጽግና መንግስት አሁን በምናይበት ጊዜ ዩኒተሪ ገቨርንመንት አላካሄድም
ስትራክቸር አልዘረጋም ሲል የቆየ ነው። ፌዴራል ገቨርንመንት ፈጥራለሁ ሲል የነበረ ነው። አሁን ስናይ ግን ቀደም ሲል ከነበረው የብሔር ብሔረሰቦች መብትና ጥያቄ ጋር ይሄድ የነበረውን የኢህአዴግን አትሊስት የብሔር የራስን በራስ የማስተዳደር እና በከፍተኛ ፌዴራል መንግስት ሼር ማግኘትን የመሰሉ በጊዜው እንኳን ባይፈጸምም አቅጣጫዎች የነበሩትን ተስፋ የሚያጨልም ስትራክቸር እና ክላስተር ተብሎ በህገ መንግስቱ የሌለ ምንም ፈጠራ ይሄ እኮ ዲክቴቶሪያል ስትራክቸር ነው እየተዘረጋ ያለውና በጣም በሚያሳዝን መንገድ አያዋለሁ። ስለ ሀዲያ እንዴት የክልል ጥያቄ መነሻ እንዴት እንደሆነ በሚቀጥለው ማስረዳት እችላለሁ። አሁን ግን ባለው ስትራክቸር አገኘው ተሻገር ህዝቦች ጠየቁ ብሎ ያስቀመጠው ማንም ህዝብ እኛ የህዝቡ አካልን ውስጥ እናውቃለን። በጣም አደራጅተናል። ህዝብ ክልል ጥያቄ እየጠየቀ እንዴት ማን ነው ህዝብ ጠይቆ ለሱ የሚሰጠው? የፌዴሬሽን ጥያቄ ፌዴሬሽን ጋር የደረሰው ጥያቄ መልስ ማግኘት ሲገባው እንደገና በክላስተር እንደራጅ ብለዋል ብሎ እንዴት አይነት የጨለመበት ጥያቄ መልስ ነው? አገኘው ተሻገር ማን እንደሆነ እናውቃለን። ደቡቦች ታውቃላችሁ፣ ሀዲያ፣ ወላይታ፣ ጉራጌ ታውቃላችሁ። ማን ነው አገኘው? ለደቡብ ህዝቦች ራስን ራስ የማስተዳደር ድጋፍ ሊሰጥ የሚችል ሰው የተቀመጠው የአብይ መንግስት አሁን ትክክለኛ ዩኒታሪ ገቨርንመንት የሚያካሂድ የሚኒልክ ተከታይ እንደሆነ ዛሬ አሁን ግልጽ ነው። አሁን ምንም መፈናፈን አይችልም። ከእንግዲህ ፌዴራሊስቶች ተጠናክሮ መታገል ብቻ ነው ያለባቸው ብላለሁ። በሚቀጥለው ዝርዝር ሁኔታ ላይ እመጣለሁ። እስኪ እንጀምር። እስኪ ወደ ወላይታ ልሂድ። ለረጅም ጊዜ የራሱን በራስ ለማስተዳደር ወላይታ ደቡብ ውስጥ ከፍተኛ ትግል ካካሄዱ ዞኖች መካከል አንዱ ነው። ግንባር ቀደሙ ነው አቶ አሸናፊ። የወላይታ ጥያቄ ተመልሷል። የክልልነት ጥያቄ የክልል ጥያቄ በወላይታ ምክር ቤት ምላሽ አግኝቷል። ምክር ቤቱ በክላስተር የክላስተርን አደረጃጀት ተቀብሏል ነው የተባለው። በዚህ ላይ ምንድን ነው ያለ አስተያየት? ደጁ ስለሰጠኝ እድል እጅግ በጣም አመሰግናለሁ። እንዲሁም ኦኤምኤንን በተደጋጋሚ ለሰፊው የጭቁን ህዝቦች ለወላይታ ህዝብ ጭምር ድምጽ የሆነ ተመሳሳይ መድረኮችን በማዘጋጀት ብዙ እየለፋችሁ ስለሆነ ሚዲያውንም ከልቤ ላመሰግን ወዳለሁ። ወደ ጥያቄው ስገባ ይሄ የብልጽግና መንግስት የህዝብ ጠላት ነው፣ ህዝብን አይሰማም፣ የህዝቦች መብት ተረግጧል፣ ህገ መንግስት ስራ ላይ አይደለም ብለን ስንጮህ ብዙ ጊዜ ቆይተናል። እነዚህ የዛ ጩኸት ትክክለኛነትን በተጨባጭ የሚያሳዩ ተደጋጋሚ ተግባራዊ እርምጃዎች ነው አሁን እየተወሰዱ ያሉት። አዲስ ነገር አይደለም። ብልጽግና በብዙ ሞክሯል። ደቡባዊ ማንነት አለ፣ ህዝቡ የሚፈልገው ያንን ነው፣ 55-1 ነው ብሎ ብዙ ለፉ። ህዝቡ ያንን ውድቅ አደረገ። በየብሔረሰቡ ምክር ቤት አጽድቆ ክልል ነው የምፈልገው ብሎ ጠየቀ። ከዛም በኋላ ህዝቡ የጠየቀው ራሱን በራሱ ማስተዳደር ሆኖ ሳለ አሁንም ክላስተር ነው ብሎ አመጡና ባይዘወይ በኢትዮጵያ በየትኛውም ደረጃ በዞን ብሔረሰቦች ምክር ቤት ያሏቸው ክልሎች የታችኛውን መዋቅር ምክር ቤት አልመረጡም፣ ምርጫም አልተካሄደም። ስለዚህ ብልጽግና በህገ ወጥነቱ ነው የቀጠለው። ምክር ቤት የሚባልም ህጋዊ ተቋም የለም። ምክንያቱም የክልል ምክር ቤት ብሎ የተጨማለቀ ምርጫ ባለፈው ያደረገው እሱም ብዙ ችግሮች እንዳሉ ሆኖ የክልል ምክር ቤቶች የፓርላማም ጭምር ፓርቲው ራሱ ህጋዊ ሳይሆን የተወዳደረበትና ውድቅ መሆኑ እንደተጠበቀ ሆኖ የዞን ምክር ቤቶች የሚባሉ ብልጽግና ከመጣም በኋላ ለብዙ ዘመን ተመርጦ አያውቅም። ስለዚህ የወሰነው ራሱ ብልጽግና የህዝብ ጥያቄ አድርጎ ወደ ክልል አቅርብ ያለው ክልል ነው የወሰነው ብሎ በክልልም ያቀረበው ራሱ ብልጽግና አገኘው ተሻገር የብልጽግና ቆንጮ የአዳዊነት ዋነኛ መገለጫ ህዝቦችን
ጠላት ነው ብሎ የፈረጀ የትግራይን ህዝብ ጠላት ነው ብሎ ባንደበቱ የተናገረ ሰው የህዝብ ጠላት የሆነ ሰው የህዝቦችን መብት ያስከብራል ብሎ አምጥቶ አፈጉባኤ አድርጎ አብይ አህመድ ሲያስፈጽም ሲያስቀምጠው ያው አስቀምጦት ነው እንጂ ተመርጦ አይደለም ምንም አይነት አሰራር የለም አፈጉባኤ አድርጎ አብይ ሾሞት ነው ያ ደግሞ አሁን አገን ሌላ ወንጀል ነው የተሾመውም ወንጀል እንዲፈጽም ህዝብ ላይ ወንጀል እንዲፈጽም ነው ስለዚህ አሃዳዊነት ከአራት ኪሎ በምትወጣ ቀጭን ትእዛዝ ብቻ የትኛውም ደረጃ ላይ ያለ ህዝብን በአንድ ማዕቀፍ በአንድ ሴንትራላይዝድ በሆነ እዝ ስር ለማስገባት የሚደረግ ጥረት ነው ህዝቡ የጠየቀው ራሱን በራሱ ማስተዳደር ነው ማንም አሁን ለምሳሌ አብረን እንሁን ብሎ የወላይታ ህዝብ ከጋሞ ህዝብ ጋር አልተመካከረም የወላይታ ህዝብ ይሄ ደግሞ የአንድ ግለሰብ የአንድ ፓርቲ ውሳኔ ጉዳይ አሁን የፓርቲም አይደለም የግለሰብ ጉዳይ ግን ወላይታ ላይ በወላይታ ህዝብ ጉዳይ ላይ የሚያገባቸው ብዙ ስቴክሆልደርስ አሉ በጣም ብዙ በርካታ የህብረተሰብ ክፍሎች ምክንያቱም ይሄ ዝም ብሎ መደበኛ ሩቲን የሆነ የዴይ ቱ ዴይ አክቲቪቲ አይደለም የዕለት ተዕለት ስራ አይደለም የመንግስት ፓርቲ ነገ እንትን ቢል በምርጫ እንደ ዲሞክራሲ ኖሮ ቢወዳደር ሊሸነፍ የሚችል ሌሎች ፓርቲዎች እኩል ለህዝቡ ህጋዊ ሰውነታቸው ድረስ ከህዝቡ ጋር በህዝቡ ጉዳይ ላይ በህዝቡ ዕጣ ፈንታ ላይ የመወሰን እኩል መብት አላቸው ከብልጽግና ጋር ስለዚህ ሁሉንም አግልሎ ራሱ አድራጊ ራሱ ፈጣሪ የሆነበት ነውና ተቀባይነት የለውም በፍጹም ህዝቡ አልመከረበትም ህዝቡ ከማንኛውም አካል ጋር በዚህ ጉዳይ ላይ አልተወያየም ራሳቸው በራሳቸው ፈጥሮ አብይ አህመድ ከሚያወርዳት ትእዛዝ ውጪ ዝንፍ የሚል ሰው ካለ ሌላ ችግር ስለሚገባ ያ ነው የሆነ ያለው ዲክታተርሺፕ ፍጹም አምባገነናዊነት የህዝብ ጠላት የመሆን አዝማሚያው በገሃድ የታየበት ነው ለዚህ ጥሩ እስኪ ወደ ጉራጌ ክልል ነው የምናልፈው የጉራጌ ብሔር ተወላጅ ኦመር አህመድ እንግዲህ አሁን በፊት ያነበብኩት አለ እነሱ መልስ ሰጥተውበታል በተለይ አገኘው ተሻገር አንድን ህዝብ እንደ ህዝብ በጠላትነት የሚፈርጅ ሰው ነው የፌዴሬሽን ምክር ቤት ቁጭ ያለው በደቡብ ክልል የሚገኙ 10 ዞኖች እና 6 ልዩ ወረዳዎች በሁለት የክልል አደረጃጀት በጋራ በክልልነት ለመደራጀት ለፌዴሬሽን ምክር ቤት ጥያቄ አቀረቡ ነው የምለው ያው ደግሞ አቅራቢዎቹ ከአገኘው ተሻገር ስዕላቸው ይታያል ወይ ፎቶግራፋቸው ይታያል እንግዲህ ከነኚህ 10 ዞኖች እና 6 ልዩ ወረዳዎች መካከል አንዱ የጉራጌ ዞን ነው የጉራጌ ዞን ደግሞ እስካሁን ድረስ እንደሌሎቹ በምክር ቤት አልወሰነም ነው የሚባለውና ከዚህ የተነሳ በጉራጌ ዞን አስተዳዳሪዎች በየደረጃው ባሉ የመዋቅር አስተዳደር ውስጥ በሚገኙ ባለስልጣናት ላይ አፈናዎች ሊደረጉ ነው ከስልጣናቸው ተነስተው እንደ ወላይታ መሪዎች ሊታሰሩም ይችላሉ የሚል ነገር አለ ግን እስኪ ለመነሻ ያክል የጉራጌው ምክር ቤት እንደሌላው ምክር ቤት አላጸደቀም እስካሁን ለምን አመሰግናለሁ ደሬ እድሉን ስለሰጠኸኝ አንተንም የሙያ ባልደረቦችህንም ጭቁኖች ድምጽ የሆነው ኦኤምኤን ከልብ አመሰግናለሁ ለህዝባችን ከዚህ በፊትም በሙቭመንታችን ጊዜ አሁንም በተደጋጋሚ ለህዝባችን ለምትሰጡት እድል ድምጽ እየሆናችሁ ላላችሁት ነገር በህዝባችን በጉራጌ ስም ከልብ አመሰግናለሁ ወደ ጥያቄ ስመጣ ይሄ መንግስት የጀመረው አደገኛ የሆነ አካሄድ የክላስተር የሚሉት ምንም አይነት የህግ ማዕቀፍ የህግ መሰረት የሌለው ነገር የራሱን የብልጽግናን ፍላጎት ህዝብን እየቆየ ህዝብ ከህዝብ የሚያጋጭ ቀጠናውን ሰላም የሚነሳ ያመረቀዘ ህዝቦችን ወደ ሌላ ነገር ውስጥ የሚከት አደገኛ የሆነ ረጅም አመታት ከኢትዮጵያ ምሁራን ጋር ከሚመለከታቸው ባለድርሻ አካላት ጋር ከፖለቲካ ፓርቲዎች ጋር ከማህበረሰብ ጋር ረጅም አመታት ጥናት ሳይደረግበት ሪሰርች ተደርጎበት ህዝቡ ሳያምንበት ብልጽግና ፓርቲ የራሱን ፍላጎት በህዝቦች ላይ ለመጫን እየሄደ ያለበት ሁኔታ በጣም የሚያሳዝን ነው የጉራጌ ዞን ምክር ቤት እንደምታውቁት የጉራጌ ህዝብ በመሰረቱ ይሄ ህገ መንግስታዊ የመብት ጥያቄ
መብቴ ነው ለሌሎች ወንድም ብሔረሰቦች እንደተከበረው ለኔ የሚከበር ብሎ ትግል የጀመረው ዛሬ አይደለም። 1985 ዓመተ ምህረት ሐዋሳ ላይ የጉራጌ ተወካዮች ምክር ስብሰባ ረግጠው እስከ መውጣት የደረሱበት ትግል ነው ስትራግሎ። አሁን ላይ በጣም የሚያሳዝነው ነገር ብልጽግና ከህወሓት የባሰ አደገኛ መረን የለቀቀ አምባገነን ስርዓት ስለመሆኑ ከህወሓት የሚለየው ያኔ 56 ብሔር ብሔረሰቦች በደቡብ ሲጨፈለቁ በወቅቱ የነበረው የፖለቲካ ማህበረሰብ አሁን እንዳለው አልነበረም። በተወካዮች አማካይነት ተወካዮችን ብቻ ተወካዮች ላይ ግፊት በማድረግ ተወካዮችን በመርታት በወቅቱ በኃይል አፍኖ ነው ተወካዮችን ከተወካዮች በላይ ሆኖ ህወሓት ያንን ነገር ያደረገው። አሁን ግን ብልጽግና ከተወካዮች አልፎ የኢትዮጵያ ማህበረሰብ የፖለቲካ አስተሳሰቡ ይሄን ያክል ከፍ ብሎ ዲሞክራሲያዊ ህገ መንግስታዊ መብቶቹን ለማስከበር ህዝባዊ ትግል አድርጎ በሰላም ህዝብ መብቱን እየጠየቀ ባለበት ሁኔታ ህዝብን አለማድመጥ የህዝብን የስልጣን ባለቤትነት አንቀጽ የፌዴራል ህገ መንግስት አንቀጽ 8ን በመጣስ እንደዚህ አይነት አይን ያወጣ መረን የለቀቀ አምባገነናዊ አካሄድ በጣም ለአገሪቱ ለወደፊት የሚያሰጋት ነውና በጣም ነው የሚያሳዝነው። የጉራጌ ዞን ምክር ቤት ይሄንን ከዚህ በፊት በክላስተር ጊዜ ጀምሮ በእነ አባዱላ ገመዳ በሰላም ሚኒስቴር በሌሎችም መሪነት መጥቶ ህዝቡን ለማወያየት መጥቶ ህዝቡ አልፈልግም ብሎ በተደጋጋሚ ጊዜያት የመለሰበትና ህገ መንግስታዊ መብቱን ለብቻው እንዲከበርለት እየታገለ ያለበት ሁኔታ ነው ያለው። አሁንም የጉራጌ ዞን ምክር ቤት ከዚህ ከህዝቡ ፍላጎት ውጪ የሆነውን የብልጽግናን ፍላጎት በህዝባችን ላይ አንጭንም ብለው የሞት ሽረት ትግል እያደረጉ ባለበት ሁኔታ ጭራሽ በፌዴራል ልዩ ኃይል ደህንነት የክልሉ መንግስትና የፍራሹ ደቡብ ክልል መንግስትና የፌዴራሉ መንግስት በጉራጌ ህዝብ ላይ በጣም የኢትዮጵያ ህዝብ ልብ በሚሰብር ሁኔታ በጉራጌ ህዝብ ላይ ወልቂጤ ላይ የዞን ምክር ቤት አባላት ቤት ለቤት እየዞሩ በአፈሙዝ በልዩ ኃይል በመከላከያ እያስፈራሩ ሞት ነው የሚጠብቃችሁ፣ ይሄንን ካልተቀበላችሁና በምክር ቤታችሁ ይሄንን የፓርቲ ፍላጎት ካላጸደቃችሁ ሞት ነው የሚጠብቃችሁ፣ እንደሌሎችም እናንተ ከማንም ትበልጣላችሁ በሚል የህዝቡን ስለ ልቦና አታክ በማድረግ እየሆነ ያለው መንግስታዊ ሽብርና ሁከት በጣም የሚያሳዝን ነው። ኦኬ፣ ጥሩ ዑመር አህመድ፣ እኛም ካለን መረጃ በተለይ ከወልቂጤ በሚደርሱን መረጃዎች ወልቂጤ በደቡብ ክልል ልዩ ኃይል እንዲሁም እነኚህ የደህንነት ኢንሳዎችን ጨምሮ በደህንነት ሰዎች ወልቂጤ መጣበቧን ነው ሲቪል ልብስ የለበሱ ሰዎች በዚህ ሰበብ ሰው አለመተማመን ሁሉ እዛ አካባቢ መፈጠሩን ነው እና በዞኑ አስተዳዳሪዎች እና በየደረጃው ባሉ የስርዓቱ መሪዎች ላይ አፈና ለማድረግ ካልሆነም ደግሞ ልክ ቀድም እንዳነሳሁት እንደ ወላይታ ዞን መሪዎች አፍኖ ለማሰር እንደዚህ አይነት ነገርም ውስጡን እየሄደ በተለይ በነ ሬድዋን ሁሴን እና በሀዲያው መለስ ከፍተኛ ጫና እየተደረገ የደቡብ ክልል መሪዎችን ጨምሮ ማለት ነው እንደዚህ ይሰማል። እስኪ ወደ ሀዲያ ልለፍና አሁንም የሀዲያ ህዝብ ጥያቄ ምንድን ነው? ከበፊት የተቀየረ ነገር አለ ወይ? ምክር ቤቱ አሁን በዚህ በጋራ ክላስተር በተባለው ተስማምቷል የተባለው ግን አሁንም የሀዲያ ህዝብ ትክክለኛው ጥያቄ ምንድን ነው? ይሄ ክላስተር የተባለውን የብልጽግና አደረጃጀትስ ለምንድን ነው በተለይ የምትቃወሙት? እንደገና ደግሞ ተቃዋሚዎቹ ጽንፈኞች ናቸው፣ ኤሊቶች ናቸው፣ የህዝቡ ጥያቄም አይደለም እየተባለ ነው። እነኚህን እስኪ አቶ አሰፋ ሌንቲሶ አንድ ላይ አጠቃላይ። ታንክ ዩ። በጣም ጥሩ ጥያቄ ነው ያስቀምጥክልኝ። እስቲ ባክግራውንድ ልስጥ። የክልል ጥያቄ ዛሬ ተፈጥሮ ዛሬውኑ አምጡልኝ የሚል ልክ ከላይ ከፌዴራል መንግስት አባላት እንደሚነገረው ኦኬ ሲዳማ ስለወጣ ነው ሌላውም ክልል ጥያቄ ያቀረበው ለምለው
ታሪካዊ መስፈርት ታሪካዊ ሂደቶችን ማስረዳት ሞክራለሁ። የሀዲያ መንግስት 1889 በምኒልክና ጎበነ ዳጪ ከእልህ አስጨራሽ ጦርነት በኋላ ከደከመ በኋላ በ1908 ሀዲያ የሚል ስም ከኢትዮጵያ ማፕ ተሰርዟል በምኒልክ። ያንን ወደ ኢትዮጵያ ማፕ ለመመለስ ሀዲያ ህዝብ ሲታገል 59 ዓመት ፈጅቶበታል። በ1967 ዓመተ ምህረት ደርግ የመጀመሪያ ጥያቄ ለሀዲያ ለመመለስ ነው የታገለው። ምክንያቱም ህዝቦች ተፈናቅለዋል፣ ብዙ አባላት ሞተዋል፣ ጦርነት አለ፣ ነፍጠኛ እየተባረረ ነው፣ በየቦታው ትግል ማረስ እምቢ ብለዋል። ሀዲያ ጥያቄ መልስ መመለስ አለበት። ሁለት ደርግ አባላት በ1967 ኦክቶበር ላይ መጥቶ ህዝብ ሰብስበው ከምባታና ሀዲያ አሉ። ህዝቡ የሀዲያ መሬት ነው፣ ህዝቡ ሀዲያ ነው። ከምባታ አውራጃ ሲባል የነበረ አሁን ከምባታና ሀዲያ ተባለ። ያም መልስ አይደለም። ሀዲያ ራሱን በራሱ ማስተዳደር የሚችልበት ስም ያስፈልገዋል። መኖሪያው ነው፣ ቦታው ነው፣ ስፍራው ነው፣ ህዝብ ነው። እና ያ ትግል ቀጥሎ ኢህአዴግ በሚደርስበት ጊዜ ሀዲያ ልጆች በትግል ተጠናክረው ተደራጅተው ጠበቁ ማለት ነው። ኢህአዴግ ሲመጣ ሌላ ብሔረሰቦች አባላትን ሁለት ሁሉ እንዲደራጁ ያደረገው የሀዲያ ድርጅት ነው፣ አብዲት ነው። ኦልሬዲ ተደራጅተው ስለጠበቀ በዛን ጊዜ የመጀመሪያ ጥያቄ ሀዲያ ሊያስፈታ ሞክሮ ሀዲያ የራሱ ክልል ያስፈልገዋል። ያንን ሀዲያ ዞን በሚል በ1994 ተወሰነ። ብዙ ትግል በኋላ ማለት ነው። ኦኬ ዞን ብቻ አይደለም ሀዲያ ያለው አሁን ያለው ክልል ብቻ አይደለም። ያ ሀዲያ ፕሪዘርቭድ የሆነ ሀዲያ ነው እንጂ ሀዲያ ስልጤም ሀዲያ ነው፣ ሀዲያ አላባ ሀዲያ ነው፣ ቀቤና ሀዲያ ነው፣ ማረቆ ሀዲያ። ይሄን ማሰባሰብ የሚያስችል ሀዲያ ብሔራዊ ክልል መንግስት ያስፈልጋል የሚል ትግሉ ቀጥሏል። ይሄ ትግል ተፋፍሞ ባለበት ጊዜ ወታደር ኃይል አስገብቶ ሀዲያ እንቅስቃሴ እንዳያደርግ በከቤራ የሚያደርገውን እንቅስቃሴ እያዩ እያፈኑ ሰላማዊ ሰልፍ እንዳይወጣ እየታሰሩ በቅርብ ጊዜ በጣም ታጋይ ወንድማችን መለሰ ታስሮ ስንት ጊዜ ታስሮ እንደተፈተን ሰምታችሁ ይሆናል። የሀዲያ ጥያቄ መልስ እስከሚያገኝ ድረስ ሀዲያ እስከ ታች ድረስ ተደራጅተዋል። ሽማግሌዎች እስከ ታች ድረስ ተደራጅተዋል። ርስቱ ባለበት ነው ሀዲያ ክልል ጥያቄ ይመለስ ብሎ የጠየቁት። ምክር ቤት ያለውማ ሀዲያ ያልመረጣቸው ምክር ቤት አባላት የወሰኑትን ወደ ፌዴሬሽን የተላከውን የሀዲያ ክልልነት ጥያቄ ዛሬ እንሽራለን የሚለው ነገር ተገዶ የተደረጉበት ነው። ተገዶ ከላይ ነው። እነሱ እኛም አባላት አሉ እዛ መካከል እናውቃቸዋለን። ተገደዱ። ይህን ማታረጉ ከሆነ ወዮላችሁ ተብሎ ነው ማይሆን የመስማማት ክላስተር በህገ መንግስቱ የሌለ ነው። ለሀዲያ መልስ አይደለም። ክላስተር ለጉራጌ መልስ አይደለም። ክላስተር ለወላይታ መልስ አይደለም። ክላስተር ለጋሞው መልስ አይደለም። ክላስተር ህገ መንግስታዊ ያልሆነ የአፈና ስልት ነው። አሁን የአብይን መንግስት ለማሳጠር የሚደረግ ትግል ያፋፍማል እንጂ ያንን ህዝብ አብይ አፍኖ ይቀጥላለሁ ማለት አይችልም። አሁን አንድ ትልቅ ጥያቄ ልንገራችሁ። በኢህአዴግ ጊዜ 9 የማረቆ ቀበሌዎችን ሆን ተብሎ በጉራጌ ክልል ከለሉ። ሀዲያ ተናጋሪዎችን ህዝቡ መሬቱ ሁሉ ሀዲያ ይሆን ምንድነው በርበሬ ፈልገው ማለት ነው። ወደዛ ከከለሉ በኋላ ያንን መልሱ በሚል እስከ ዛሬ ሁሉ ህዝቦች እስከሚፋጁበት ሲታገሉ ነበር። እርሱ ያንን መልስ መመለስ አቅቶት ህዝቦች ሲደበደቡ ሲገደሉ ያንን ወደ ጉራጌ አካሎ አሁንም ያ መልስ ሳይመለስ ቀርቷል። አሁን በሚደረገው ክላስተር አብይ ክላስተር ያርግ እንጂ በሁለትና 3 ወር ውስጥ መፋጀት ይጀምራል እርስ በርስ። የህዝብ ጥያቄ ክልል መሆን እንጂ እዛ ላይ አብሮ ቀደም ሲል የነበረውን ችግር መፍጠር አይደለም። ሀዲያ ቆሴ በጉልበት ተወስደዋል፣ ማረቆ በጉልበት ተወስደዋል። ሌላም አካባቢ በጉልበት የተወሰዱ መሬቶች በኢህአዴግ እንደ ቦምብ የተቀመጡ ናቸው። አሁን ደግሞ አብይ እንደ ቦምብ ነው የሚያስቀምጠው። ስለዚህ የኢትዮጵያ መንግስት ስራ ከእንግዲህ ደቡብ የሰላም መንግስት የሚለው ነገር በጣም አስጊ የሚሆንበት አቅጣጫ እየሄደ ስለሆነ ሁላችንም
ጠንክረን መታገል እንዳለብን ነውና የሚያሳየው። ጉራጌ ብራቮ፣ ወላይታ ብራቮ፣ ሀዲያም እንደሱ ታይዘን ይሄ ክልል ጥያቄ መልስ የምናገኝበት አቅጣጫ ላይ የበለጠ እንጠራከር ያደርጋል። ይወስኑ እንጂ የህዝብ ጥያቄ ስላልተመለሰ ህዝብ ተበሳጭቶ ተናዶ ነው ያለው። ይሄን መናገር እፈልጋለሁ። እኔ የህዝብ አባል ነኝ፣ ጽንፈኛ አይደለሁም። የህዝብ አባል ነኝ። ታሪኬን ማየት ትችላለች። ከልጅነቴ ጀምሬ ስታገል የነበርኩ አሰፋ ሊንትሶ ተሼ ነኝ። ሀዲያ ህዝብ እኔን ይሰማኛል፣ የታገልኩለት ህዝብ ስለሆነ። አሁን ደግሞ ክላስተር ብሎ እንደገና ወደ ታች በትግል ያመጣነውን ሀዲያ ዞን ወደ ክልል ማሳደግ ሲገባን እንደገና ሀዲያን ከካርታ ለማጥፋት አይሆንም። እንግዲህ ድሮ የሆነው ይበቃል። አሁን አይሆንም። ተጠናክረን እንታገላለን ማለት ፈልጋለሁ። ደጄ ጥሩ። እስኪ ወደ ወላይታ ልለፍና አቶ አሸናፊ አብርሃም እንግዲህ ከሀዲያ የሰማነውም ከሁላችሁም በአጠቃላይ እየሰማን ያለ ነው ይሄ ክላስተር ለክልል ጥያቄ መልስ እንደማይሆን ነው። ጭፍለቃ ነው። አንዳንድ ወገኖች ጭፍለቃ ነው የሚሉት እና ይሄ ክላስተርን ለምንድን ነው በተለይ በደቡብ በአጠቃላይ በደቡብ በተለይ ደግሞ በወላይታ ተቀባይነት የለውም ብላችሁ የምትከራከሩት? ክላስተር ለምንድን ነው? ምንድን ነው ከክላስተር በስተጀርባስ አለ ብላችሁ የምትቃወሙት ነገር ምንድን ነው? ታንኪ ደጁ፣ በጣም ወሳኝና ተገቢ ጥያቄ ነው። ህዝቡን ማወቅ ያለበት መንግስት አካላትም ምናልባት በተገቢው የሁኔታውን አስፈላጊነት በጥልቀት ያልተረዱ አካላት ካሉ በደንብ ይሄን ነገር ብሪፍ ማድረግ ተገቢ ይመስለኛል። ህዝቡ ክልል የጠየቀው ክልል ነው፣ የፈለገው ክልል ነው። ደግሞ ጥያቄ አይደለም፣ ያው ጥያቄ አይደለም፣ ውሳኔ ነው፣ ተወስኗል። የህዝቡ ውሳኔ በብልጽግና በአንድ ፓርቲ አይቀለበስም እና ያን የወሰነበት ምክንያት ምንድን ነው? ከዚህ በፊት የወላይታ ህዝብ ብዙ ቦታ ላይ ሄዶ ከዚህ በፊት በሰሜን ኦሞ በሚለው ዞን ውስጥ ወላይታን የሚያክል ታላቅ ህዝብ አስገብቶ በትግል ወጥቷል። አርባ ምንጭ ሄዶ ተቀጥቅጦ ተገሎ በጣም ብዙ መከራ ደርሶበት ቋንቋውን እንዳይጠቀም ተደርጎ ማለት ነው፣ በአስተርጓሚ እንዲናገር እስኪደረግ ድረስ። ከዛም በኋላ አንድ ላይ ተባለና አዋሳ ላይ ሄዶ ወላይታ ህዝብ ላይ የተፈጸመውን ግፍና መከራ ሁላችንም ያየነው፣ ሚስማር ዱላ ላይ ተደርጎ የወላይታ ህዝብ ተቀጥቅጦ ያለምንም ጥፋቱ የተጨፈጨፈበት፣ ሌላ ቦታ ሄዶ ለመስራት ሌላ ቦታ ሄዶ ጉዳይ ለመፈጸም በሄደ ቁጥር ተጽዕኖ ውስጥ የነበረበት ሁኔታ ነው ያለው። አሁን ኖ ሞር ነው የወላይታ ህዝብ። ካሁን ወዲያ ብዙ ቦታ ሄጃለሁ፣ ተጎድቻለሁ፣ ካሁን ወዲያ የትም መሄድ አልፈልግም፣ የራሴን ጉዳይ በራሴ እዚሁ ወስናለሁ። ግብርና መር ፖሊሲ ነው ኢትዮጵያ ላለፉት 30 ዓመታት ስታካሄድ የነበረው። የወላይታ መሬት የለውም። መሬት ላይ የለው ሰው ግብርና መር አይሰራም። የራሱን ፖሊሲ አውጥቶ የራሱን አሰራር ዘርግቶ ለመስራት ክልል ካልሆነ አይችልም። ክልል ሲሆን ብቻ ነው ያ ኦቶሪቲ ያለው ያ ህገ መንግስት ያለው። ስለዚህ ያንን ክልል ሲያገኝ የወላይታ ህዝብ ችግሮቹን ለመፍታት በራሱ ይንቀሳቀሳል። አንደኛ ይሄ ነው። ሁለተኛ ለገዢዎች ለአሰራራቸው እንዲያመች ህዝቡን አንዱን ከአንዱ ጋር እያናቆሩ በስልጣን እየተጠቃቀሙ ህዝብ ጫንቃ ላይ የራሳቸውን ጥቅም እያበሰበሱ መኖር ስለሚፈልጉ ይመቻቸዋል። አንድ ወጥ የሆነ ራሱን በራሱ የሚያሳደር ህዝብ ካለ ግን አይመችም ያን ለማድረግ። እኔ አንድ ምሳሌ ልጥቀስ። ጓደኞቼን አስተባብሬ ወላይታ ሶዶ ላይ 5 ስታር ሆቴል እንዲገነባ ትልቅ ፕሮጀክት ከዚህ ከዋሽንግተን ዲሲ ሰዎች ሄዱ ማለት ነው። ሲሄድ ኖ ይሄ ትልቅ ፕሮጀክት ስለሆነ በክልል ካቢኔ ነው የሚወሰነው አይቻልም ተባለ። ወላይታ የሆነ ሰው ወላይታ ሶዶ ላይ በራሱ አካባቢ ለማልማት የሌላ አካባቢ ሰዎች የማይመለከታቸው አካላት ለምንድን ነው የሚወስኑት በዚህ ጉዳይ ላይ ብዬ በጣም ግራ ገብቶኝ ጠየቅኩ። ኖ በክልል ያ ደግሞ ውሳኔ ከ7 ወር በላይ
ተንገላታ ካቢኔ ተሰብስቦ መወሰን ስላለበት ተብሎ ማለት ነው በዛ ውስጥ ደግሞ እንዲሰራ የማይፈልጉ በተለያየ መንፈስ በቅናትም በምንም የማይፈልጉ ሰዎች አሉ እና እንደዚህ አይነት መንከራተስ እስከመቼ ነው በቃ ልማትን በራሱ አካባቢ የራሱን ህዝብ ጉዳይ ላይ የማይወስን ካቢኔ ከሆነ ያለው ይሄ ነገር መቀየር አለበት ስለዚህ ለልማት ከልማት አኳያ ሌላው ደግሞ ምንድነው ከባህሉን ታሪኩን ቋንቋውን በነፃነት ማልማትና ማስተጋባት አልቻለም ምክንያቱም ክልል ነው የምትሄደው ከከፋው ጋር በምን ነው የምትግባባው የግድ አማርኛ ነው የምትጠቀም በራስ ቋንቋ መገበያየት በራስ ቋንቋ መስራት በራስ ቋንቋ ፍትህ ስርዓትን ማካሄድ አትችልም ምክንያቱም የተለያዩ ህዝቦች የየራሳቸው ማንነት ያለው ህዝቦች አንድ ላይ ሲቀላቀሉ የግድ የሚጠቀሙት ሌላ ቋንቋ አሁን የተፈለገው ያ ነው በቃ ሁሉም በአንድ ቋንቋ መነጋገር ስለማይችሉ ሌላ ቋንቋ አሃዳውያን አምጥቶ እኛ ላይ ጭኖ የግድ ቋንቋቸውን ባህላቸውን የራሳቸውን ነገር እኛ ላይ በተጽኖ ያለ አማራጭ የለንም ስለዚህ የግድ የሥራ ቋንቋችን አድርገን እንድንቀበል ያለ ፍላጎት አለ ስለዚህ እነዚህ ሁሉ ነገሮች ከባህልና ከታሪክ አንፃር ማንነታችንን ያጠናከርን ከመሄድ አንፃር ከባህል ልማትና ከማህበረሰባዊ አቀፍ ልማት በራሱ ቋንቋ በራሱ የሚዲያ ዘርግቶ ህዝቡን በማንቃትና በማደራጀት ያንቀሳቀሰ ስራ የማሰራት ፖሊሲ የማውጣት ህግ የማውጣት እነዚህ ሁሉ እንግልት የትም አሁን ራሱ እያሉ ያሉት የተለያዩ ቦታዎች ላይ ክልል ላይ ቢሮዎች ይኖሩና አንዱን አገልግሎት የሚፈልግ ሰው ሌላ ዞን ሄዶ አንዱን ጅንካ ሄዶ አንዱን አገልግሎት አርባ ምንጭ ሄዶ አይሰራም ዋን ስቶፕ አሁን አገልግሎቶች እየቀለሉ ዋን ስቶፕ ሰርቪስ እየሆነ ይሄዳል እንጂ እየተዘበራረቀ የሚሄድ ነገር የለም ሞር ኢዚ ነው ለማህበረሰቡ ሆነ ያለበት ስለዚህ በብዙ መልኩ ተቀባይነት የለውም ይሄ የሚጠቅመው ለሌባው ለካድሬው ህዝብን በህዝብ ጫንቃ ላይ ሆኖ ወንጀል እየሰራ እንደፈለገ ለመኖር ለሚፈልግ አካል ብቻ ነው የብልጽግና ደግሞ ስራውን ፍላጎቱም ይሄ ስለሆነ ለብልጽግና ይጠቅማቸዋል ለወላይታ ህዝብ የሚፈይደው ነገር የለም ህዝቡ አልጠየቀም አይፈልግም ወደፊትም በጣም ትልቅ ትግል ይጠብቃል ብዬ አስባለሁ እስኪ ወደ ጉራጌ ለሂድና እንግዲህ ጉራጌ ክልል እስካሁን ድረስ ያለውን ይሄ ክላስተር አንዳንድ ወገኖች ጭፍለቃ ይሉታል እስካሁን ተቃውማችሁ ነው ያላችሁት ምንድነው ይሄ ክላስተር ራሱ እንግዲህ አንድ ላይ አምጥቶ ማደራጀት ነው የተለያዩ ወገኖችን ነው ለምንድነው በጉራጌ ዘንድ ይሄን አክል ተቀባይነት ያለው ከክላስተሩ በስተጀርባ የምትፈሩት ነገር ያልወደዳችሁት ነገር አለ ወይ ይሄ ነገር በተለይ ከዛርማንም ይሁን ሌሎችም የያላጋን የወላይታ ወጣቶች ይቃወሙታል ካቤራ የሃዲያ ወጣቶች ይቃወሙታል ዛርማ ደግሞ በትግል ውስጥ ትልቅ አስተዋጽኦ ያበረከተው ይሄንን ይቃወማል በዚህም ወከባ እየደረሰበት ነው የሚባለውና ምንድነው ከክላስተር በስተጀርባ እናንተ ያልወደዳችሁት እና እየተቃወማችሁት ያላችሁት ከሌሎች ምክር ቤትም ጠንከር ያለ ተቃውሞ ያቀረባችሁበት ምንድነው የጉራጌ ዞን አመሰግናለሁ በድጋሚ ደሬ የክላስተር የጭፍለቃ ወይም ደግሞ በአንድ ቅርጫት ውስጥ የማጎር የማፈን የፖለቲካ አካሄድ ነው እንጂ ሲጀመር እንደዚህ ክላስተር የሚባል በአገር አቀፍም በአህጉርም በዓለም አቀፍ እንደዚህ አይነት የለም ክላስተር አወቃቀር ክላስተር አድሚኒስትሬሽን ዲተርሚኔሽን የሚሆን ብቻ ምንም እንደ ዓለም አቀፍም ምንም አይነት ህጋዊ የሆነ አካሄድ የሌለው ቀደም እንዳልኩ የብልጽግና ፍላጎት ነው በዚህ ስያሜ ሰይሙ ማለት ነው የህዝቦችን ህገ መንግስታዊ ተፈጥሯዊ አገራዊ አህጉራዊ ዓለም አቀፋዊ መብቶች ለማፈን የተጠቀመበት ቃል ነው እኛ የጉራጌ ህዝቦች ቀድሞ ወንድሞች እንዳሉት ከክላስተር ጀርባ ያለው ነገር መልአክትም ይሁን ሰይጣንም ይሁን አንፈልገው የቋንቋ ጥያቄ የማንነት ጥያቄ የባህል የወግ ልማድ እነዚህን ሁሉ የሚያጠፋና
ወንድሞቼ እንዳሉት የሌሎችን ፍላጎት የሌሎችን የአህዳውያን የሌሎችን ማንነቶች ፕሮሞት ለማድረግ ሆን ተብሎ ህዝብ ፍላጎት እንጂ እየተደረገ ያለ ነገር ነው። ይሄ ምንም በጣም የሚያሳፍር ነገር ነው። በመንግስት ደረጃ ያው የለውጥ መንግስት የሚል አካል የህዝብ ባለቤትነት በኃይል ነጥቆ በህዝቦች ላይ እንደዛ አይነት ነገር መጫን በጣም አሳፋሪ ነገር ነው። የሚገርመው ዘርማ ምንም እንኳን አሁን ላይ በደህንነት በመከላከያ በራሱ ደቡብ ክልል ልዩ ኃይል በደቡብ ክልል ፖሊስ ኮሚሽነሮች በልዩ ኃይል አዛዦች በፌደራል በክልሉና በአጠቃላይ በፌደራል የተቀነባበረ እርምጃ ወይም ደግሞ ማስፈራሪያ አሽብር ወከባ ይደርስበትም ዘርማም ይሁን መላው ጉራጌ ህዝብ 2014 ላይ የሩታ ላይ ትዝል የሆነ በቄሮ ወንድሞቻችንና በኦሮሞ ህዝባችን ላይ ህወሓት እንዳዘነበው በሄሊኮፕተር ራሱ ቢያደርግ የጉራጌ ህዝብ አይመለከትም። ህገ መንግስታዊ ተፈጥሯዊ ዓለም አቀፋዊ መብቱ ነው። ከክላስተር በስተጀርባ መንግስት ሰማያት እንኳን አለ ቢባል የጉራጌ ህዝብ አይፈልግም። ምክንያቱም የእኩልነት ጥያቄ ነው፣ የክብር ጥያቄ ነው፣ የሰርቫይቫል ጥያቄ ነው፣ የማንነት ጥያቄ ነው፣ የህልውና ጥያቄ ነው። ራስን ቋንቋን፣ ባህልን፣ ወግ፣ ልማድ፣ እሴትን ፕሮሞት የማድረግ ዲቨሎፕ የማድረግ ለቀጣይ ጄኔሬሽን የማስተላለፍ በማንነት ፕራውድ የመሆን ጥያቄ ነው። ይሄ ጥያቄ የጉራጌ ህዝብ እንደምታውቁት በየክፍለ ሀገሩ ጫካ እየመነጠረ ቆሻሻ ሽንት እየጠረገ ከተማ እየመሰረተ ግብር እየከፈለ 70-80% የሀገሪቱ የኢኮኖሚ ምሰሶ ሆኖ ግብር እየከፈለ ከኢትዮጵያ ሀገረ መንግስት ግንባታ እንዲሁም ደግሞ በዚህ በአራት ዓመታት ውስጥ ለኢትዮጵያ መንግስት ለየትኛውም ለኢትዮጵያ መንግስታት የትኛውም ስርዓት ያላደረገው ውለታ ከአቅሙ በላይ አድርጎ ዛሬ ብልጽግና መንግስት ጉራጌን ህዝብ ክዶት ማለት ነው ድምፁ ሰጥቶታል። በተለያየ መልኩ ደጀን ሆኖታል። እውነት ለውጥ መንግስት ነው። ዓለም ኢትዮጵያውያን ሀገር አቀፍ ፖለቲከኞች፣ አንጋፋ ፖለቲከኞች፣ ፖለቲካ ፓርቲዎች መላው ኢትዮጵያ ህዝብ እንዳመነው ሁሉ ይህ መንግስት ሲመጣ የጉራጌ ህዝብ አምኖት ነበር። እንዲህ ብሎ ተቀብሎት ነበር። ይህንን ህገ መንግስታዊ መብትን አከብርልሃለሁ ብሎት ነበር። ዛሬ ግን ክዶት ጥያቄው አንዴ ጥቂት ድርጅቶች አንዴ ጥቂት አመራሮች የሆኑ ጉዳዮች እያለ ፌዴሬሽን ምክር ቤት ጥያቄው በዞን ምክር ቤት ህዳር 17 2011 ዓመተ ምህረት ነው 100% በሆነ ድምጽ ጸድቆ ምክር ቤቱና ለሚከተው የተላለፈው ያንን ጉዳይ ዛሬ ያንን የህዝቡን የስልጣን ባለቤትነት ነጥቆ ወሰነውን ነገር አንተ ወሰንከው ሳይሆን እኔ አውቅልሃለሁ ህወሓት ባፈነገጠ በአፈሙዝ ጉራጌን ህዝብ ማንበርከክ አይችልም። ብልጽግና አገር ውጪ የትኛውም ዓለም ላይ ያለን የጉራጌ ተወላጆች ገብተን የጨረሱትን ጨርሰው ከ10 ሚሊዮን በላይ የሚሆነው የጉራጌ ህዝብ የጨረሱትን ጨርሰው ይቀራል እንጂ ዘርማም ይሁን የጉራጌ ህዝብም ይሁን ከዚህ በታሪኩ እንደዚህ አይነት ትግል ውስጥ ገብቶ አያውቅም። የጉራጌ ህዝብ እንደምታውቁት በጣም ወደ ሰፊ ህዝብ ነው። ብዙ በደሎችን ብዙ ጭቆናዎችን አምቆ ጦር የሚባል ነገር አለ በጉራጌ ማህበረሰብ። ጦር ግፉ ለራስህ ለዘርህ ይቀመጥ እንደማለት ነው እና ይሄን ሁሉ ነገር በውስጡ አምቆ ይዞ ዛሬ ተክዶ እንደዚህ አይነት ነገር ተፈጸመበት ላይመለስ ተነስተዋል የጉራጌ ህዝብ። ይሄ ደግሞ መላው ኢትዮጵያ ህዝብ እያየው ምንም እንኳን ዘማ በአፈሙዝ ተከባ ሽብር ቢደርስበት መንግስት ራሱ ጸባጫሪ ተንኳሽ በመከላከያ በደህንነት ዘርማን ቢያስጨንቀን ከታች እስከ ላይ ድረስ ያለው ቤት ለቤት እየሄደ ቢያስገድድም የዞኑ አባላት ቤት ለቤት እየሄደ ድምጽ ጉራጌ ምክር ቤት አባላትን ሰቅላቸው ጨረሱን እንጂ ህዝባችንን ስልጣን ህዝባችንን መብት አሳልፈን አንሰጥም በሚል
ከባድ ትግል ላይ ነው። ከባድ የሞት ትንቅንቅ ላይ ነው ያለው ህዝባችን የሚያፈገፍግ አይደለም። እና እንዳልኩህ ነው እኛ ይሄን ክላስተር ጉዳይ ማንቀበልበት ከሀዲያ ጋር የጉራጌ ህዝብ ምንም አይነት ነገር ብዙ ነገር ይፈጠራል። ከስልጤ ህዝብ ጋር ከሀላባ ከከምባታ ጋር ምንም አይነት ውስጥ መግባት አይፈልግም። ጥያቄው ከሀዲያ ጋር አብሬ አልኖርም አይደለም። ከስልጤ ጋር አብሬ አልኖርም ማለት ነው። ከሀላባ ከከምባታ ጋር አብሬ አልኖርም ማለት ነው። ነገር ግን ህገ መንግስታዊ ካለኝ ጂኦግራፊያዊ አቀማመጥ ካለኝ የህዝብ ቁጥር የህዝብ አውሮፓ እና ኖርዌይ ህዝብ የሚያክል ህዝብ ያለው ፖፑሌሽን ያለው የጉራጌ ህዝብ ካለኝ ፖፑሌሽን አንፃር ከህገ መንግስቱ ጋር እጅና ጓንት ሆኜ እሰራለሁ እንጂ የሞግዚት አስተዳደር አልፈልግም። ከማንም ጋር ቅራኔ መግባት አልፈልግም። ስለዚህ የሀዲያም ሌሎችም ህዝቦቻችን መብታቸው እንዲከበርላቸው እናግዛቸዋለን በትግል። ይሄ ጉዳይ ቀጥታ የሚያውቅ ነው። ወንድሞቼ እንዳሉት የጉራጌን ህዝብ የወላይታንም ሌሎችንም ከፍላጎታቸው ውጪ እንደዚህ አይነት ነገር ተነፋቸው ህዝቦች እኮ የሚኖሩት አንድ ለማንነታቸው ለአይደንቲቲ ህዝቦች የሚኖሩት አንድ አይደንቲቲ ማንነትህን፣ ባህል፣ ወግ፣ ልማድህን፣ እሴትህን፣ ታሪክህን አጥፍቼ የሌላ የአህዳውያን ማንነት ተባለው አይሰራም። የመንግስት ፍላጎት የኔን ፍላጎት ተባለው አይሰራም። አይሆንም። ይሄ ጉራጌ ህዝብ አይቀበለውም። ከክላስተሩ ጀርባ ዳይመንድ የተከመረ ዳይመንድ ቢጠብቀው የተራራ ያክል ራስ ናሽን ተራራ ያክል የተከመረ ዳይመንድ ለጉራጌ ህዝብ ቢጠብቀው አይፈልግም ምንም ነገር። ራሱን ቀጥታ ከ4 ኪሎ እጅና ጓንት እስኪ መሆን ነው የሚፈልገው። እንደምታዩ ሌሎች ልማቶች የቢሊየን ብር ፕሮጀክቶች የልማት አውታሮች እነዚህ ሁሉ ይቅር የእኩልነት ጥያቄ ነው። እኩል ከሌሎች ወንድም ብሔረሰብ የፌደራል ክልል አባል ወንድም ብሔረሰብ እኩል መከበር ፖለቲካሊ፣ ኢኮኖሚካሊ፣ ማህበራዊ እኩል ሆነ ይፈልጋል። እኩል አትሆንም፣ አይ እኩልነት አይገባም እያለው ነውና መንግስት ይሄማ አይሆንም ብሎ እየታገለ በምንም ወደ ኋላ የሚመለስበት ዓላማውን ሳያሳካ ወደ የሚመለስበት ነገር የለም። አመሰግናለሁኝ ኡመር አህመድ። ብዙ ጥሩ ነጥቦችን የጉራጌን ህዝብ በተመለከተ አንስታል። ለድምፅ ጥራት ግን ቅርታ እንጠይቃለን። ምናልባት ወደ ሌሎች ሲሄድ ትንሽ ወጣ ብለህ ድምፁን ታስተካክልልናለህ። ትንሽ ጊዜ ጠብቀኝ። የድምፅ ጥራት ነው፣ በመካከል የድምፅ ጥራት ችግር አለበት። ቅርታ እንጠይቃለን። እስኪ ወደ ሀዲያ ሄድ መሰለኝ። እንግዲህ ከዚህ በፊት በሁሉም ደቡብ ክልል ማለት ይቻላል የወላይታ ምክር ቤት ክልል ጥያቄን ሙሉ በሙሉ ተቀብሎ ነው የወሰነው። እኛም ሀገር ቤት ነበርን አስታውሳለሁኝ። የሀዲያ ምክር ቤትም በዛው መልኩ ነበር የወሰነው በሙሉ ድምፅ። የጉራጌ ምክር ቤትም እንደዛው ነበር። ይሄ ብልጽግናና በአህዳውያን የሚመራው መንግስት ይሄኛውን ተግባራዊ ከማድረግ የህዝቡን ጥያቄ ተግባራዊ ከማድረግ አንድ ጊዜ ይሄ ሳይንሳዊ ጥናት፣ ሌላ ጊዜ ደግሞ የአምባሳደር በነ አባዱላ ገመዳ የሚመራው እንደዚህ አይነት ነገሮችን ሲያካሂድ ነበር። አሁን ከአንድ በፊት 56 ብሔር ብሔረሰቦችን ነበር አንድ ላይ የጨፈለቀው። አሁን ግን ትንሽ ዝቅ አድርጎ በዛ መልኩ ነው ያዘጋጀው። ከዚህ ጀርባ ምንድን ነው ያለው? አቶ አሰፋ የዚህ ፕሮጀክት ባለቤትስ ማን ነው? ከወላይታ የተነሳው የአህዳውያን ፍላጎት ነው እያሉ ነው። እና ከዚህ ፕሮጀክት ክላስተር ከተባለው እንግዲህ እናንተም ጭፍለቃ ብላችሁታል። ይሄ ፕሮጀክት የማን ነው ብላችሁ ታስባላችሁ? ከኋላ የምደግፈው አካል አላማውስ ምንድን ነው? አመሰግናለሁ ደጁ። በጣም ተገቢ ጥያቄ ነው። ህገ መንግስታዊ ስትራክቸር እንዴት ነው የሚለውን ማየት ብንችል ምክር ቤት የሀዲያ ምክር ቤት ወስኖ ለደቡብ ክልል ምክር ቤት ሲያቀርብ፣ ደቡብ ክልል ምክር ቤት ወስኖ ደግሞ
ለፌዴሬሽን ምክር ቤት አቅርቦ 2 ዓመት ከቆየ በኋላ ህገ መንግስቱ የሚለው ምንድነው? መንግስቱ እንኳ ባይመልስ ህዝቡ ራሱን በራሱ ክልል መሆን መብት አለው ይላል ህገ መንግስቱ። አሁን ህገ መንግስቱ እንደሱ ነው የሚለው። ከዚህ ጀርባ ምንድነው ያለው? ህገ መንግስቱን የሚያስፈጽም ስራ አስፈጻሚ ነው ወይ ያለው? መንግስት እንግዲህ ህገ መንግስቱን የማስፈጸም ስልጣን ነው ያለው። ህገ መንግስትን የማስፈጸም ስልጣን ምን እየተደረገ ነው የሚለውን ነገር ስናይ 2 አይነት መሪ አለ። የፌዴራሊስቶች አገርን ወደ ፌዴራሊስት ስትራክቸር መመለስ አንድ መሪ ነው። የአሃዳውያን የምኒልክን ይዞ የኃይለ ሥላሴን ይዞ እስከ ወደፊትም ወደሚቀጥለው ዘመናት የሚያስቀጥል አሃዳዊ አገዛዝን ይዞ የመቀጠል። ምክንያቱም ህዝቦች በንቃት ከፍ እያሉ የተማረ ህዝብ እየበዛ በመጣ ቁጥር ትግል እየተፋፋመ ሲመጣ እነሱም ነቁና አሃዳዊ መስመራችን ሊዛባ ነው ብለው የትግል አቅጣጫ ዘረጉ። አሁን ለዛ አንድ ምሳሌ እሰጥሃለሁ። ሀዲያ ክልል ውስጥ ሀዲዮማ ከፍ እያለ ሲመጣ፣ ሀዲያነት ጥልቅ እየሆነ ሲመጣ፣ ህዝብ እየገባው ሲመጣ ሆሳናና አካባቢው የሚል ድርጅት አቋቋሙ። የአህዳዊ አሳይሜንት ለማስፈጸም ሆሳናና አካባቢ። ሆሳና ማለት ከተማው ራስ አባተ በኋላ ነው የሰየመው። ዋቸሞ ነው። ዋቸሞ አይባልም። ሆሳናና አካባቢው ኢትዮጵያውያን፣ ሀዲያም እኮ አይደል፣ ኢትዮጵያውያን። እኛ ሀዲያ በአካባቢው የመኖር መብት ፈቃደኛ ነው። ስልጤ ይኖራል፣ ጉራጌ ይኖራል፣ አማራ ይኖራል፣ ኦሮሞ ሁሉም ይኖራል። ነፃነት አለ። ሀዲያ ክልል ውስጥ ማንንም አንገፋም። ግን ለምን ሀዲያ ራሱን ችሎ ራሱን የማስተዳደር ብቃት ከተሰጠው እኛ አንኖርም የሚል ፌክ የሆነ ኢንፎርሜሽን ይዘራል። ለዚህ አሁን ሆሳናና አካባቢ ብሎ የተደራጀው ያ ክልል በተለይ በኦርቶዶክሳውያን አማካይነት ፈንድድ የሆነ ነው። የብሔር ብሔረሰቦችን የራስን የማስተዳደር መብት እስካሁን የተገኘውንም ጭላንጭል ለማዳፈን የሚንቀሳቀስ ነው። ይህ ክላስተሩ ዋና ዓላማ ከዚህ ፈንዲንግ ኤጀንሲ ጋር መልእክት ይዞ የሚሄድ ነው። መንግስት ራሱ ከዚህ ከፈንዲንግ ኤጀንሲ አህዳውያንን ለማጠናከር የሚንቀሳቀስ ኃይል ፈንድ አለው። ምክንያቱም በፖለቲካ ብዙ ዘመን የቆየ ነው። ኢትዮጵያ ውስጥ አሁን ነው የፖለቲካ ጭላንጭል ህዝቦች መካከል ገብቶ መታገል የጀመር ነው። ከጥንት ጀምሮ ፖለቲካውንና ዝርፊያውን የለመደ አህዳዊ አቲቲዩድ ይዞ ያለ ህዝብ ነው ያለው። ያም 4 ኪሎ ገብቶ ያለውን ለውጥ ፈላጊ ነኝ ባዩን የአብይ መንግስት በቁጥጥር ስር አድርጎ አብይ የሚያካሄደውን እንትን አደናቅፎበታል። ስለዚህ እዛ ተጠላልፎ ቀርቷል። ከዛ መውጣት እንዳይችል ጭራሽ ወጥመዱ ውስጥ ገብቷል። የዚህ የአህዳውያን ከጀርባ የመንዳትን ፖሊሲ ለማካሄድ ፈቃደኛ ሆኗል አብይ። ይሄ ነው ትልቁ ከርስ። አሁንም ኢትዮጵያ ነፃ እንዳትወጣ የሚያደርግ ከርስ ነው። ይሄ እርግማን ነው። ይሄ ሰዎች በየቦታው ይሞታሉ፣ ይፈናቀላሉ። የአህዳዊ የመግደል ፖሊሲ ነው። ግደል፣ ግንባሩን በለው፣ አጥፋው። የሰላም አይደለም ይሄ፣ የፍቅር አይደለም ይሄ፣ የማጥፋት ዘመቻ። ግደለው ነው እንጂ በፍቅር አለ። እኛ ሀዲያ ባህላችን አንድ ሰው በድንገት እንኳ ቢሞት ህዝብ ተሰባስቦ ምህረት ይደረጋል፣ ፋቲሄ ይደረጋል። ፋቲሄ ማለት ምርቃት ይደረጋል። ያ እርግማን ይነሳል። በቅን በቀል ሰው እንዳያዝ ተደርጎ ይሄ የመግደልና የማጥፋት የአህዳዊ ስርዓት። ኢትዮጵያ ሰላማዊ የሆነችበት ዘመን ንገሩኝ እስቲ። ሰላም ይሆናል ብለን ስንጠብቅ መልሶ የነበረውን የጥንቱን አምጥቶ ተከለው። ሰው ይጋደላል። የማይታወቁ ነው። ይዋሻል። የማይታወቁ ነው። የአህዳዊ መሪህ ነው። አሁን ዛሬም ያለው የፌዴራሊስት ኃይሎች ስፍራ መያዝ እስከሚችሉ ድረስ ትግሉ ይቀጥላል።
ይቀጥላል። አሁን ትግል አይቆምም። እንደውም በተደራጀ በተጠናከረ መንገድ ይቀጥላል። ለአብይ ትልቅ ችግር ነው የሚሆነው፣ ግን ቢያውቅበት ይሻላል። እና አሁን የዚህ ጀርባ ያለው አካል ማን ነው ብትል ከፌዴሬሽን ባለስልጣን ብንጀምር አካሉ እዛ አለ፣ አስፈጻሚ ኃይል እዛ አለ። በየክልሉ አሃዳዊ ፖሊሲ የሚዘረጉ ኮሚቴዎች አሉ። ሂቡእና ፊት ለፊት የተደራጁ ኮሚቴዎች አሉ እና በየክልሉ ይሄ አለ። በተለይ ደቡብ ላይ አሁን አማርኛ ይጠፋል የሚል ትልቅ ሽብር የሚነዙ አማርኛ አይጠፋም፣ ምንጊዜም ይኖራል፣ ሁላችንም እናወራለን። አይጠፋም አማርኛ። ሀዲኛ ብትናገር አማርኛ ይጠፋል አይደል? ሀዲኛ ትናገራል፣ አማርኛውንም ትናገራለህ ኦፊሻል ላንጉጅ ስለሆነ። ግን ሀዲኛ እንድነገር አይፈልግም፣ ኦሮምኛ እንድነገር አይፈልግም፣ ወላይትኛ እንድነገር አይፈልግም፣ ጉራግኛ እንድነገር አይፈልግም፣ ስልጤ እንዲያወራ አይፈልግም። ሁሉም በአማርኛ አፉ እንዲለማመድና የራሱን ቋንቋ እንዳይናገር እየተደረገ እንዲቀጥል ይፈልጋል። ይሄ ነው ከጀርባ ያለው ትልቁ ችግር። እኔ አሁን አማርኛ ማውራታችንን አይደለም፣ ከጀርባ ያለው የድሮ አስተሳሰብ ስሩ ተነቅሎ አልወጣም፣ ስር እየሰደደ እየገባ ነው። ኢትዮጵያውያን አሁን ማወቅ አለብን። ምክንያቱም ሀዲያ ከሆንኩ ነው ታላቅ ኢትዮጵያን መፍጠር የሚችለው፣ ሌላ ሲሆን አይደለም። መናገር አልፈልግም። ኦሮሞ ሲሆን ነው ታላቅ ኢትዮጵያን መፍጠር የሚችለው። ጉራጌ ሲሆን ነው ታላቅ ኢትዮጵያን መፍጠር የሚችለው። ወላይታ ሲሆን ነው ታላቅ ኢትዮጵያን መፍጠር የሚቻለው። አንተ ሌላውንና አንተ ስጋህን ብቻ እንፈልጋለን፣ ካልፈለግ አገር ለቀቅ ውጣ፣ ይሄ መሬት የኛ ነው የሚለው የድሮ የአህዳውያን አሰራር አሁንም አለ። ሊማቱ ላይ ሰፍሮ አለ። በተለይ አሁን አንድ የሚነግርህ ነገር ሀዲያ ባንክ የሚል ለማቋቋም ስትፈልግ ሆሳና ባንክ የሚል ከፈቱ። ተመልከቱ፣ የከፈቱ ግን አንዱ ኦፊስ ብራንች ባህር ዳር ነው አለው፣ ሌላው ብራንች አዲስ አበባ ነው። ምክንያቱም ከፍተኛ ካፒታል ዋቸሞ ሆሳና እንዳለ ስለሚያውቁ፣ እኛ ግን ሀዲያ አቀፍ ባንክ ልናቋቁም ስንሞክር ያንን ለማክሸፍ ሆሳና ባንክ ብሎ ከፈቱ። ልማት ማካሄድ አይቻልም በዚህ አይነት አካሄድ። አሸናፊ ተናግሮታል። እኛም ትልቅ ፕሮጀክት እንደዚህ ፈልገን አልተሳካም። ክልል ከመሆን ውጪ ልማት አይመጣም፣ ምንም አይመጣም። አሁን በዚህ አይነት እንቅስቃሴ ዋዳን እንዳሉ አውቀን ኦሞ መርዳት አለብን፣ ጉራጌን መርዳት አለብን፣ ወላይታ መርዳት፣ ሁላችንም መተባበር አለብን። ፌዴራሊስት ኃይሎች በትክክል መተባበር አለብን። በህብረት ነው አንዱ አግዞ ነፃ ልናወጣ የምንችለው። ስለዚህ ሀዲያ ከጀርባ ያለውን አውቀናል። ኦልሬዲ ትግሉ በዛ አቅጣጫ እየተካሄደው ነው። መልሰን እንደ ምኒልክ ሀዲያን ከካርታ እንዳጠፋው አይነት ታሪክ አይከሰትም። ሀዲያ ክልል ትሆናለች በቅርብ ጊዜ። አመሰግናለሁ። እኛም እናመሰግናለን አቶ አሰፋ ሌንቲሶ ተሼ የሀዲያ ብሔር ተወላጅ። እንግዲህ አሁን ችግሮቹን አንስተናል። ከዚህ ችግር በስተጀርባ ህዝቡ ክልል ጥያቄ ነው ያቀረበው። ምክር ቤቶቹ ሁሉም አሁን ሶስታችሁን ነው የጋበዝኳችሁ እንጂ ደቡብ ውስጥ የተጨፈለቁት በሙሉ የጠየቁት የክልል ራሳቸውን በራሳቸው፣ ትናንሽ የሆኑ ደግሞ በዞን ደረጃ ራሳቸውን በራሳቸው ለማስተዳደር ነው። ግን የብልጽግና አንዴ ሳይንሳዊ ጥናት ሌላ ጊዜ አምባሳደር እያልን አሁን ደግሞ ክላስተር የሚል ነገር አምጥቶ እንግዲህ የህዝቡን ጥያቄ ወደ ሌላ አቅጣጫ እየወሰደ ነው። ከችግሩ በስተጀርባ ምን እንዳለ የአህዳውያን ፍላጎትም እንዳለ አሁንም አህዳዊ አካሄድ ለመከተል ፍላጎት እንዳላቸው በቋንቋችሁ ላይ፣ በማንነታችሁ ላይ፣ በባህላችሁ፣ በታሪካችሁ ላይ ተጽዕኖ እንደሚያሳድር ገልጻችኋል። መፍትሄው ምንድን ነው? በዚህ አጋጣሚ ከአሸናፊ ልጀምር። ለወላይታ ህዝብ መፍትሄው ምንድን ነው ብለህ መልእክት ታስተላልፋለህ? መፍትሄውን እናስቀምጥ። ከዛም አልፎ ደግሞ ለጠቅላላው ኢትዮጵያ ህዝብ በተለይ ለፌዴራል ኃይሎች ምን መልእክት ታስተላልፋለህ? አሸናፊ። አመሰግናለሁ በድጋሚ። ያ መፍትሄው አንድና አንድ ብቻ ነው። ምክንያቱም
ስርዓት ህግና ስርዓት ሲኖር ህግን ትከተላለህ፣ በህግ ትጠይቃለህ፣ በአሰራር ያን ሁሉ ፌዝ አልፏል። የወላይታ ህዝብ መወሰን አለበት፣ ወስኗል። በህገ መንግስቱ መሰረት አጀንዳ እንኳን እንዳይቀርብ ተከለከለ በክልል ምክር ቤት በደቡብ። ከዛ ውሳኔው በህገ መንግስቱ መሰረት 2 ዓመት ካለፈ ባይ ዲፎልት ክልል ይሆናል ተባለ። ክልል ይሆናል በሚለው በህገ መንግስቱ እንግዲህ ከህጎች በላይ ሁሉ የበላይ የሆነ ህገ መንግስት ነው። መንግስትም ጠቅላይ ሚኒስትርም ማንም ያንን ህግ መጣስ አይችልም፣ ማክበር አለበት። ስለዚህ በዛ መሰረት ክልል ሆነናል ብለን ሰለብሬት ልናረግ ስንል የዱላ ማዕትና እንግዲህ ለክልል ጥያቄ ክላሽ የተባለ አባባል እስኪሆን ድረስ በክላሽ ህዝቡን መጨርገድና መጨረስ ተጀመረ። በህጋዊ መንገድ ተሞክሯል። ሁሉም መከናወን ያለበት መሟላት ያለበት ነገር ተሟልቷል። ያልተሟላ ምንም ነገር የለም። ሁለተኛ ነገር ብልጽግና ወሳኝ አይደለም፣ አያገባውም ነው። የህዝቡ ጉዳይ ላይ ወሳኙ ህዝቡ ራሱ ነው። አብይም ጠቅላይ ሚኒስትርም አያገባውም፣ ፌደራል መንግስትም አያገባውም፣ የክልል መንግስትም አያገባውም። በህገ መንግስቱ መሰረት የሚያገባው የዛው ህዝብ በቃ በራሱ ጉዳይ ላይ ያ ህዝብ ነው የሚያገባው። ህዝቡ ደግሞ ወስኗል። ህግ የለም። በህጋዊ መሰረት በህጋዊ አሰራር ያንን ማስፈጸም ዜሮ ነው ማለት ነው። ስለዚህ ዲስኳሊፋይ ተደርጎ በሌላ መንገድ እየሄዱ ነው። ስለዚህ ህገወጥነት በብልጽግና አማካኝነት በወላይታ ህዝብ ላይ እየተፈጸመ ነው፣ በሌሎቹም ማለት ነው። ስለዚህ በሁለተኛነት ኦኬ ምርጫ ይኖራል በሚቀጥለው ይሄ ስለጎዳኝ ስለገደለኝ ስለማያዳምጠኝ የሚያዳምጠኝን መንግስት እመርጣለሁ ብሎ እንዳይመርጥ ምርጫ የለም፣ ዲሞክራሲ የለም። ጠቅላይ ሚኒስትሩ ለሚቀጥሉት 40 ዓመታት መኖሪያ እየሰሩ ነው። ከ500 ሺህ በላይ ህዝብ አፈናቅሎ በ49 ቢሊዮን ብር ቤተ መንግስት እየገነባ ነው። ይሄ ሰውዬ ስልጣን ይለቃል ብለን እንጠብቅ? ይሄ የዋህነት ካልሆነ በስተቀር በምንም ምርጫ። ምክንያቱም በዚህ ሁኔታ ውስጥ ሀገሪቱ ችግር ውስጥ እያለች የራሱን ቤተ መንግስት የሚገነባ ሰው በዲሞክራሲያዊ ምርጫ ስልጣን ይለቃል ብሎ ማሰብም የዋህነት ነው። እኔ አሁን ሰላማዊ አማራጭ ብልጽግና በህልውና እያለ ሀገር እያስተዳደረ የህዝቦች ጥያቄ ይመለሳል የሚል በቃ የሞተ ደምድም ያለው አይመለስም፣ አይፈልግም። በተጨባጭም ያየነው ያንን ነው። የራሱን ነው የሚፈልገውን ነው እንጂ ወርካ 4 ኪሎ የሚወጣ ነገር ነው እንጂ በመላው ኢትዮጵያ በቀበሌ ጭምር በወረዳ ጭምር እንዲፈጸም የሚፈልገው የህዝቦችን ጥያቄ ከልቡ ለመመለስ ፍላጎት የለም። ስለዚህ የወላይታ ህዝብም ሆነ ሌላው የኢትዮጵያ ጭቁን ህዝብ ሁለገብ በሆነ ትግል ይሄንን ስርዓት እንደ ስርዓት እንዲገረሰስ ማድረግ መቻል አለበት። በህዝባዊ እምቢተኝነት በሰላማዊ አማራጭ በሌለበት ደግሞ ማንኛውም አማራጭ ተቀባይነት አለው። በራሱ ህልውና ላይ የሚመጣን አካል ማንኛውም አማራጭ ተጠቅሞ ያንን ህዝብ የመቋቋምና ሁኔታዎችን የመቀልበስ መብት አለው። ተፈጥሯዊ ነው ይሄ። ምክንያቱም በህልውናው ነው የመጣበት። ይሄንን የጦርነት አዋጅ አርጎ ሊወስደው ይችላል፣ ብልጽግና ሽብር አርጎ ሊወስድ ይችላል፣ ሊከስ ይችላል። ነገር ግን ከዛ ውጪ ምንም አይነት ምርጫ የለም። ምርጫው በማንኛውም ሁለገብ ትግል ይሄንን የህዝብ ጠላት የሆነ ስርዓት ይሄንን ህዝብን እያስጨነቀ በህዝብ ጫንቃ ላይ ሆኖ ጦረኛ ሆኖ ህዝብን በሰላማዊ ትግልን ህገ መንግስትን የማያከብር የማፊያ ቡድን። አንዳንድ ሰው ኦሮሞዎች የሚመሩት ይሄ ኦሮሞን አይወክልም፣ ይሄ የማፊያ ቡድን ነው። ጥቂት የማፊያ ቡድን ህግን ያልተከተለ በምርጫ ቦርድ መሰረት ሳይመረጥ ጉባኤ ሳያደርግ ህጋዊ መስፈርቶች ሳያሟላ ስልጣንን በኃይል ሃይጃክ አድርጎ የያዘ አካል። ስለዚህ ለዚህ አካል ያለመታዘዝ ፍጹም ትክክለኛና ተገቢ ነገር። ሌሎች አሁን ለድላ ለጌዲዮ ህዝብም ድምጽ ልንሆን ይገባል። ሌሎችም ህዝቦች በጭንቅ ላይ ያሉ አሉ። ልክ እንደ ጉራጌ ሁሉ
ሰራዊት ሄዶ ምንም አሁን መፈናፈኛ ያላቸውም ከደቡብ አሁን ከሚሉት ክልል ይፈጠር ከሚሉት ክልል ጋር በቆዳ አይገናኙ በኦሮሚያ በሲዳማ አድርጎ ነው እንደው ስብሰባ አለ እንኳን ቢባል አቆራርጦ ሊመጡ የሚችሉ በዛ ሁኔታ ራሳቸውን ችሎ ክልል ለመሆን ሲጠይቁ ሰራዊት ነው ይላከባቸው ያው ወላይታ እንዳደረኩት እናንተም አደርጋለሁ የሚል ዛቻ ለሁሉም ነው ያው አሁን ለጉራጌም ሰራዊት ልኳል ለጌዲዮም ለሌሎቹም በቃ አፈና ጦር መሳሪያ በኃይል በመሳሪያ በክላሽ ብቻ ነው እንጂ ህዝብን በማድመጥ ዲሞክራሲን በማስፈን ስልጣን የማን ነው ስልጣን የህዝብ ነው የህዝብን የሆነ ስልጣን ሃይጃክ አድርጎ ለራሱ ብቻ እንደፈለገ የሚጠቀም አካል አምባገነን ኃይል ነው ያንን ማፍረስ ያስፈልጋል ብዬ ነው ማምነው ከዛ ውጪ ይሄ ነው የሚባል መብትሄ እኔ የሚታየኝ ነገር የለም የዋህ ካልሆኑ በስተቀር ሁላችንም ምናየው በኢትዮጵያ ውስጥ ምናየው አጠቃላይ ነገር ያንን ነው የሚመስለው እና እንደ ወላይታ ህዝብም ትግሉን አፋፍሞ ከመቀጠል ውጪ ይሄ ነው የሚባል አማራጭ አለዚያ ህልውናውን ሊያከስም ነው የመጣው በቃ አሁን የወላይታ ዞን የነበረው በተለያየ እንትን ጋር ተሰባጥረው ስሙ የወላይታ ዞን የሚባለው በዞን መቆየት እንኳን አይቻልም በወላይታ የተለያየ እንትን ሸንሽኖ ስሙ ራሱ የህዝቡ መጠሪያው ራሱ ሊጠፋ ነው ስለዚህ ይሄንን መቃወም ነው ሌሎቹም ህዝቦች የጋሞም ህዝቦች የጎፋም ህዝቦች ይሄንን የሚቃወሙት ለራሳቸው ህልውና ሲሉ ለማንም ሲሉ አይደለም ማይጠቅም ህዝቦችን አሁን መከራከሪያ አድርጎ የሚያቀርቡት ህዝቡ አብሮ እንዳይኖር እየተደረገ እንደሆነ በክልል መደራጀት የጋሞ ህዝብ ሶዶ መጥቶ ከወላይታ ጋር መገበያየትን ምንድነው የሚከለክለው በተለያየ ቦታም ሆኖ እኮ ያ ህዝቡ ለህዝብ ትስስሩ እንዳለ ቀጥሏል ኢቭን የሀዲያ ህዝብ ወላይታ ህዝብ ሀዲያ ሄዶ መገበያየትን ሁለት ክልል መሆን እንኳን አይከለክልም ህዝቦች ለዘመናት የገነቡት የራሳቸው የሆነ ሴት አለ ያንን ልክ በክልል ሲደራጅ ያንን በጠላትነት ህዝቦች እንደሚከፋፈሉ አድርጎ ሆን ብሎ የሚይዙት ወሬ አለ የብልጽግናም የአህዳውያን አይደለም መዋቅር ነው እንጂ የህዝብ ለህዝብ ትስስር ጓደኝነት ወዳጅነት ይቀጥላል ምን አገናኘው ከመዋቅር ጋር መዋቅሩ በራሱ በቤተሰብ በውስጥ ጉዳዩ ላይ ራሱ ችሎ እንዲወስን በራሱ አቅም ራሱን በራሱ ቤቱን እንዲያስተዳድር መጠየቅ ነው ከሌላው ጋር ደግሞ ያለውን ግንኙነት እንዳስፈላጊነቱ እያሻሻለ እያጠናከረ እንዲሄድ እድል ነው የሚሰጠው እንጂ ምንም አይነት ክፍተት የለም ይልቅ ያኛው ነው መናቆር መጠባበቅ መጠላለፍ ውስጥ የሚከተው አንድ ላይ የማቆር ነገር ነው ስለዚህ ሌሎች ህዝቦችም ሌሎች የኢትዮጵያ ህዝቦችም ማለት ነው የወላይታ ህዝብ ህልውና መክሰብ በዛ ውስጥ የሚያተርፍ አካል ውሸት ትክክል አይደለም አሁን አዳውያንም እናተርፋለን ብሎ ያስባሉ አያተርፉም ምንም አያተርፉም ማንንም አያተርፉም ከዛ ውስጥ ስለዚህ ከህዝቡ ጋር መሆን ያስፈልጋል ቅድም ወንድሞቼ እንዳሉት የእርስ በርስ ትስስራችን የእርስ በርስ ግንኙነታችን ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር ከህብረ ብሔራዊ የሆነ የፌደራላዊ አስተሳሰብ ከሚያራምዱ አካላት ጋር እጅ ለእጅ ሆነን ተቀናጅተን መስራት ይፈልጋል ስለዚህ ለሁሉም ያንዱ ችግር የሌላው እንደሆነ እንዲታሰብና ሁላችንም በጋራ እንድንነሳ ጥሪ ለማቅረብ ፈልጋለሁ የወላይታ ህዝብም ይሄንን ሴራና ይሄንን ከራሱ ባይዘው የወላይታን ህዝብ ብልጽግና ይንቃል ህዝብን የሚንቅ የህዝብን ውሳኔ የማያከብር በጣም ጸያፍ የሆነ ነገር ብልጽግናን የወላይታ ህዝብ ሊጸየፈውና ሊታገለው ይገባል በቃ ማያከብረው ማይሰማው ማያዳምጠው ስለሆነ የወላይታ ህዝብ ብልጽግናን እንደ ስርዓት እንዲወገድ መስራት ነው ከዚህ ውጪ የተለየ መፍትሄ ያለ አይመስለኝም ታንኪ ኦኬ አሸናፊ ሰፊ ጊዜ ወስደሃል እስኪ ወደ ጉራጌው ብሔር ተወላጅ ልለፍና ዑመር ወደ አንተ ልለፍ
ምናልባት የድምፅ ጥራት ችግር ካለበት በመካከል ነግርሃለሁ። አሁን እንግዲህ የሌሎች ምክር ቤቶች በኃይልም ይሁን እነ ሬድዋን ሁሴን እና ሌሎች የብልጽግና ከፍተኛ ባለስልጣናት የድርጅት ተልእኮ ነው፣ ድርጅታዊ አወቃቀርን የግድ መፈጸም አለባቸው ተብለው በግዳጅ በየምክር ቤቶቻቸው ከላይም ያሉ አሃዳውያን እና አብይ አህመድ የሚፈልጉትን እንዲፈጽሙ ተገደዋል። ይሄ ከውስጥም የሚደርሱን መረጃዎች ይሄንን ነው የሚያሳዩት። የጉራጌ ህዝብ ግን የጉራጌ ምክር ቤት ራሱ ከህዝብ የህዝቡን ድምፅ አዳምጦ እስካሁን ድረስ ተቋቁሟል። እምቢ እንዳለ ነው። በዚህ አጋጣሚ እንግዲህ የጉራጌ ህዝብ የምክር ቤቱም የጉራጌ ምሁራን በየቦታው ያሉት ማህበራት ምን ማድረግ አለባቸው ብለህ መልእክትን ታስተላልፋለህ? በዛው አጋጣሚ ሌሎች ብሔር ብሔረሰቦችስ ከነሱስ ምን ትጠብቃላችሁ? አመሰግናለሁ በድጋሚ ደሬ። ለሌሎች ኢትዮጵያውያን ለወንድም ብሔረሰቦችም ይሁን ሌሎች ብሔር ብሔረሰቦች ለመላው ኢትዮጵያውያን እንደ አንድ ጉራጌ ተወላጅ ማስተላለፈው መልእክት ምንድነው? ይሰማል አይደል? ይሰማል። ማስተላለፈው መልእክት ለጉራጌ ህዝብ ይሄ አይገባውም። መንግስት የክልሉ የፈራሹ ክልል መንግስትና የፌደራል መንግስት በሰላማዊ በዘመነ በሰለጠነ መልኩ መንግስት ራሱ ህገ መንግስትን እየጣሰ የፌደራል ህገ መንግስቶች አንቀጽ 8 አንቀጽ 9 አንቀጽ 47 ህዝባር 2 አንቀጽ 39 እነዚህ የህገ መንግስት አንቀጾች እየጣሰ መንግስት ራሱ የጉራጌ ህዝብ ግን ህገ መንግስቱን ከጣሰው መንግስት በላይ ህዝቡ እያከበረው ነው። የሚገርመህ ትናንትና የፈራሹ ክልል የጸጥታ ምክር ቤት የፖሊስ ኮሚሽኑ ከዞኑ ከሚመለከታቸው የጸጥታ አካላት ጋር ስብሰባ ነበረው እና ስብሰባው ላይ እንደዚህ ኮማንድ ፖስት እናወጣለን፣ እንደዚህ እናደርጋለን፣ እንደዚህ የተለያየ ነገር ተነሳ። አይ የዞኑ የጸጥታ ኃይል የጸጥታ ቢሮ ዞኑ ላይ ምንም አይነት ነገር የለም፣ ምንም አይነት ህገ መንግስት የተጣሰበት ህገወጥ የሆነ እንቅስቃሴ የታየበት የተካሄደበት ምንም አይነት ነገር የለም። ህዝቡ ራሱን ነው ዞኑን እየጠበቀ ያለው፣ ቀጠናውን እየጠበቀ ያለው ከመንግስት በላይ ከህግ ባለሙያዎች ከኛ በላይ ህዝቡ ነው አካባቢውን እየጠበቀ ያለው። ይሄ በሌለበት እኛ ምንም ነገር ይሄንን አንቀበልም ብለው ብሎክ አድርገው ነው የሸኟቸው እና ማታ ላይ መልሰው ተናደው ነው ቲሸርት ለብሶ መሄድ ክላስተር አንፈልግም ጉራጌ ክልል ነው የሚል በራሪ ወረቀት ይዞ መውጣት ባነሮቹን ይዞ መውጣት አይቻልም። ይሄን የሚያደርግ ካለ ግንባሩን በጥይት በሉት ብለው ነው የፈራሹ ክልል ፖሊስ ኮሚሽን ኮሚሽነር የፖሊስ አዛዦች የልዩ ኃይል አዛዦች ይሄንን ትዕዛዝ ሰጥተው ነው የወጡት። በሚያሳዝን ሁኔታ ማለት የጉራጌ ህዝብ ላይ መላው የኢትዮጵያ ህዝብ በሰላም ወዳድነቱ ፍቅር መሆኑን የሚመሰክርለት መላው የኢትዮጵያ ህዝብ የሚመሰክርለት ሰላማዊ የጉራጌ ህዝብ ላይ እንደዚህ አይነት አሳዛኝ ነገር መንግስት እያደረገ ነውና መላው የኢትዮጵያ ህዝብ የክልል መንግስታት በአጠቃላይ አይ በጉራጌ ህዝብማ ይሄ አግባብ አይደለም ብለው ሊያወግዙት ይገባል። ትናንትና ጫካ እየመነጠረ ቆሻሻ እየጠረገ ክልላችንን ሲያለማ የነበረ ማህበረሰብ ዛሬ ጎን ለጎን አካባቢን ላልማ፣ ባህሌን፣ ቋንቋዬን፣ ወግ ልማዴን፣ ታሪኬን ልታደግ እንደሌላውም ጠንካራ ሶሳይቲ ልገንባ ግንኙነቴ ከ4 ኪሎ መንግስት ጋር ይሁን ሲል አይ እኔ አውቅልሃለሁ ፍላጎቴን የአሃዳዊ ፍላጎት ይሁን የብልጽግና ፍላጎት ካልተሸከም ከተቀበለ ብሎ እንደዚህ ይዋቀር እንደዚህ አይገባም ብለው የክልል መንግስታት መከላከያ ህዝብ ጉራጌ ህዝብ ይቆም ይኖርባል። ታላቁ የኦሮሞ ህዝብ ጉራጌ ህዝብ በፌደራሊዝም ያምናል። ጥንት በነገስታቱ በአጼ ሴንትራል ጋቨርንመንት ከመካተቱ በፊት የጉራጌ ህዝብ ራሱን ራሱ ያስተዳድራል። የወላይታ ህዝብ ንጉሳዊ አስተዳደር ነበረው። የጉራጌ ህዝብ
አስተዳደራዊ ይሄ ኮንፌዴሬሽን በጣም የሚገርምሃል ደሬ የነበረው ጥንት የነበረው ሁኔታ የሚገርም ዘመናዊ አሁን ካለው እዚህ አውሮፓ ላይ ጀርመን ላይ እኔ ባለሁበት ከተማ ምክንያት ሌሎች 10,000 20,000 ያላቸው ህዝብ ብዛት ያላቸው ከተሞች አካባቢዎች ራሳቸውን በራሳቸው ያስተዳድራሉ። የጉራጌ ህዝብ ድሮ ከንጉሱ በፊት እያንዳንዱ ወረዳ፣ እያንዳንዱ ቀበሌ፣ እያንዳንዱ መንደር ራሱን በራሱ ያስተዳድር የሚገርም ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ፣ ፖለቲካ ይህ በጣም የሚገርም የሆነ አስተዳደራዊ መዋቅር ነበር። ከንጉሱ ስርዓት በኋላ ነው የንጉሱን ስርዓት ለሶስት ጊዜ ያን ሁሉ ተጋድሎ አድርጎ በአራተኛ በእና በተለያዩ መንገዶች ሴንትራል ገቨርንመንት እንዲጠቃለል ተደረገ ማለት ነው። ከዛ ጊዜ ጀምሮ የጉራጌ ህዝብ ጉራጌ ማህበረሰብ አካባቢው ለቆ እንዲወጣ እንዲሸማቀቅ ንጉሱን የጉራጌ አንተ ጉራጌ ነህ ወይ ሚኒሊክን ለ3 ለ4 ጊዜ ተዋጋው ያሸነፍከው እየተባለ እየተሸማቀቀ አካባቢውን ለቆ እንዲወጣ ብዙ በደል ግፍ ንብረቱ ሀብት ያፈራው ያ ሁሉ ሀብት የጋማ ከብቶች የገንዘብ የበቆሎ የማሽላ የተለያየ አይነት ምርት ያከማች ራሱን በራሱ ያስተዳድር በየአካባቢው አርሶ አደሩ ያከማች ሀብቱ ሁሉ ተራቅቶ ተዘርፎ በንጉሱ ዘመን ማለት ነው ተቆጥሮ አያልቅም። በጉራጌ አካባቢው አሁን ብዙዎች ጉራጌ አካባቢው የወጣበት ሚስጥር አያውቁም። ሚስጥሩ ግን ንጉሱን የጉራጌ ህዝብ የንጉሱን ጦር 3 ጊዜ ድል በማድረጉ ነው። በአራተኛ በእርቅ መንገድ የድምጽ ችግር ስላለ ወደ ዋናው ወደ ዛሬው ጉዳይ ናልንና እናሳጥራለን። ጊዜም እየሄደብን ነው። ድምጽ ችግርም አለ በመካከል። ኦኬ እና አዲስ አበባ ለጉራጌ ህዝብ ራስን በራስ ማስተዳደር ጥንትም የነበረ ነው። አሁንም የጉራጌ ህዝብ ከሌሎች ጋር አብሬ አልኖርም አይደለም። ከሁሉም ጋር ከአጎራባች ዞንም ይሁን ከመላው ከኢትዮጵያ ህዝብ ጋር አብሮ ይኖራል። የታወቀ ህዝብ ነው። ግን ራሱን በራሱ ጥንት የነበረውን ራስ አገዝ ራስን በራሱ የማስተዳደር ህገ መንግስታዊ መብቱን እንዲያረጋግጥ መላው ኢትዮጵያ ህዝብ ከጎኑ እንዲቆም እንጠይቃለን። ሌላው ነገር መፍትሄው ያው የጉራጌ ህዝብ ቅድም እንደነገርኩ ነው። ትግሉን እስከ መጨረሻ ድረስ ይታገላል። ምሁራኖች አሉን፣ የህግ ኤክስፐርቶች አሉን። ጉዳዩን ወደ አፍሪካ ቻርተር ብሎም ደግሞ ወደ ዓለም አቀፍ ፍርድ ቤት ለመውሰድ በዓለም አቀፍ በዚህ ህግ መሰረት ብለን ወደ ዓለም አቀፍ ፍርድ ቤት ለመውሰድ እየተንቀሳቀስን ያለንበት ሁኔታ ነው ያለው እና ምንም ወደ ኋላ የምንልበት ነገር የለም። የጉራጌ ህዝብ መብቱን ህገ መንግስታዊ መብቱን ያረጋግጣል። አጥሩ እንግዲህ ጊዜያችን እየተገባደደ ነው። በዚህ ጉዳይ ላይ ሌላ ጊዜም ተመልሰን እንደምንገናኝ ተስፋ አደርጋለሁ። አንዳንድ ደቂቃ ልስጣችሁ። እንግዲህ ከናንተም ህዝብ የናንተን በተለይ ወላይታም ይሁን የሀዲያም ጉራጌም አማርኛም ማይሰማል። በዚህ አጋጣሚ በየቋንቋችሁ አንዳንድ ደቂቃ ለህዝባችሁ መልእክት እንታስተላልፉ ነው እድል የምሰጠው። ከአቶ አሰፋ ሌንቲሶ የሀዲያ ብሔር ተወላጅ ልጀምር። አመሰግናለሁ ደጄ። አዲይ የወንተ ከበየ ሁንደንም መጨሰቆ ኮባ አማድስ አሎሳ ቆስተቃ ለቀቁቤ መን ኔስ ሀዲይ ቆቶ ይሆና ጋስ ቆቶ ይሆናና ጉባሞኮ ሙልመን ጋስ ቆቶ ነው ጉባሙ ቢክናት ይሆን ሀዲይ ስሪስም ከኢሳ ኢትጋጋሴን ጉባሙኮ ሎበከት ኤዱናማክ ሎበከት ኦስኮከማክ ሎበከት ሌሃክ አጆራ ወንጀኮኬን ሁንድም ኤሃኒ መሽከን ኪውካንነት እና ከረማ ዶከፍታ ከበፈም ዲሞኬን ሎበከት ዮ እና ኤቢክና ኔስ ጋስቆቶ በጋን ሃንሶሞ ክላስተራ ከመት ኦቸን አግሳት ከሚጋትኒን አማኮቤ ቢክና ዮንተከ ሀዲይ ሁንድም ከኖን መጨሰ ከምኒ ሀዲይ ሁንድም ሀዲዮ መናመዱታካ ሀዲይ ወሮ ገሮማን ሁንደም ዊጣ ለካ nakkan takkan bees gafi an takkan bees itin mate yomin hadiyi gasqoto edimman gubban takken takke lehe mikmiki lehe e anni bagan hadi walaban fisolu malichin be
እና ያንን መልቲናሽናል ፌዴራሊዝም አመኖማን እንደም ወጣለቀታከምን ጉድሄ ያማ አስዲስኮም ዋማ ሲሆን ሀዲይን መኮን ካን ተለሰግን ሀዲይን መኮን ሀዲይች መኮን ሀዲይ ሚናዳብን መኮን ሀዲይ ኡሉላቶ ዶል አብሶን ሀዲይ ማስያሙን ዋጡም ምከ ጨረስኩ ሙት ነው ደጀ አይሰማም ይቅርታ አመሰግናለሁኝ በአንድ ደቂቃ ተጠቅመዋል አቶ አሰፋ ሌንቲሶ ተሼ አሁን ወደ ሀዲያው ብሔር ተወላጅ ልለፍና አቶ አሸናፊ አብርሃም አም ሶሪ ወደ ወላይታ ጋላታይስ ከሀደረ ወላይታ ደሪያው ay maladeti sarodeti sagalatan baka to sarota internal dana mala oichais wosais hay no bolla gakki dia ko heta ubayka ryoga ubayka kalli dioga nunka wasididetes dio sandio ubayka haga baat etana mala ko yais baate qassi iswat elidi iswa agiya gidenna gishaw ubayka bara badandaido ba otidi hage kawtettay nuyo no asayo oppeka ita talata gidido gishayo ubbayka abolla dendana malatani bonchan egano ko yes walaita gidida asa ubbay hacci dia unida pe wontoi kasinuyo iti dibio erisio gishayo Ubayka dio san dan daitro kenan ola misha gitana mala haji tega esano ko yes ola misha gitidi bamata bonchi sanau iti ya baka tekanayo asa gitidi gidi dendana kochi age kawtettay mule rakkat ana taiko walaita asi banatetta gisidi de ana danda yo hunita bayna gishayo walaita sai bario kuyido soguda karera udah pakike kawapu kia tizazian polistano koyo gishayo isigana koshesi motetano koshesi ogidi kashetti de ya hizb gidenna non gitatetta nuga zarano koshesi igagishatayo ubayka achadatidi dandayotti akkena ubba ogera hakawtetta keife kawtetta olettano koshesi yagiyoga tani esano koyes wosi walaita anjo wosai ubaraka gido keife galatais አመሰግናለሁ አሸናፊ አብርሃ በመጨረሻም አንድ ደቂቃ ለጉራጌው ብሔር ተወላጅ ዑመር አህመድ ደሬ ወይኤምኤን አህዳኛ ሰራህዋ ጉራጌ ሰምራ ቃር ሁንራ አህዳኛ ሰራህዋ ጉራጌ ኢትከዳር ቢራምር ማፈደን በሃገኛ ዩኒ ማሃዋርተን እፈኛ ዲያን አታራያማ አንካ ባርም ዩንከህ ወይ ደግሞ አይ እፈኛ ዲያ ሻህርዋ ሶሬሳን ያ ኖራ ዘንጋ ድምጽ ተቋርጧል መሰለኝ ዑመር አህመድ ይሰማል ዑመር እንደገና ተጀምርልናለህ የዑመር አህመድ የጉራጌ ብሔር ተወላጅ በራስ ቋንቋ እንደገና መልእክትን ታስተላልፋለህ ምክንያቱም የድምጽ ችግር ነበር አህዳኛ ሰራህ ደረጀ ወይሜን እንዋህዋ ጉራጌ ኢትከዳር ዋግዚያ አህግዚያን ወይ ሙርአሰ ቆረምቶ ሶሬሳ አህርሃ ካትገር ዋዳግዚያን ሀባሃ ዋግዚ ወራና ሀባሃ ደሞ ዋግዚ ወራና ሀባሃ ውረተ ቆንጭ ከመህ ተርፌሽ ከመህ አታ ራም አንከባን ተርፌሽ ከመህ
ይሄነው እንዳግዚያ ሃሮ ዋግዚያም ቦረና ሰብ ገኛ ነህዳ ጉራጌት እኛዋድ ጉራጌ አተጋ ሰቻው አተጋ ኦጎት ዋ ትረንሳሁ ሀረ ዘንጋ ባይወጀከ ሀረህ እገጋ ሀረ አር አጥዋ ቲመህ አታትሪክደህ ኮረምቶ ሶሬስ ሀረ ታትሂሮዳግዚያን ካበሃረ ጉራጌ ይሁን አይነዳ ባይተዊታ እንደ አፈር ያሆድርከ ይሁንከዳግዚያን ወርተ ሃሮ ጉራጌ ዋግዚን ቦረና ሃሮ ዋ አኸና አር ናት ቤታ ባአታ ቢያትፎንከ ምር ቢዩንከ አታ ታትፈየ ኮረምቶ ሆነህ አተሽኳ ሶሬ ሳሙራ ታአቷ ታንሰህ አተሽኳ ጉራጌ ዋግዚም ቦርና አመሰግናለሁ። ሁላችንም ከልብ አመሰግናለሁኝ። እንግዲህ የተለያዩ ብሔር ብሔረሰቦች በተለያዩ ቋንቋ እናገራሉ። ቋንቋ በራሳቸው ቋንቋ ደግሞ ሲሰሙ የበለጠ ይረዳሉ ከሚል ነው። እንግዲህ ለቆይታችሁም ከልብ አመሰግናለሁኝ። ሌሎች ብሔር ብሔረሰቦች እዚህ ላይ ያልተጋበዙ በመላው ኢትዮጵያ ያሉ ብሔር ብሔረሰቦች መጥተው ኦኤምን ላይ መልእክታቸውን ስለ ህዝባቸው፣ ስለ አካባቢያቸው፣ ስለ ሀገራቸው መልእክታቸውን እንዲያስተላልፉ በዚሁ አጋጣሚ ጥሪ እናቀርባለን። ኦኤምን እንደተለመደው የጭቁን ብሔር ብሔረሰቦች ድምፅ ሆኖ ይቀጥላል። በራችን ለጭቁን ብሔር ብሔረሰቦች ሁሉ ክፍት መሆኑን በዚሁ አጋጣሚ እንደገና ለማስታወስ እወዳለሁኝ። ዛሬ ከእኔ ጋር የቆያችሁት አቶ አሰፋ ሌንቲሶ ተሺ የሀዲያ ብሔር ተወላጅ፣ አቶ ኡመር አህመድ የጉራጌ ብሔር ተወላጅ፣ አቶ አሸናፊ አብርሃም የወላይታ ብሔር ተወላጅ፣ ለቆይታችሁ ከልብ አመሰግናለሁ። እኛም በደንብ ከልብ እናመሰግናለን። ጥሩ እንግዲህ ሌላ ጊዜ ተመልሰን እንደምንገናኝ ተስፋ እናደርጋለን። በተለይ በደቡብ ክልል ውስጥ እየተደረጉ ያሉትን እንቅስቃሴዎችና የክልል ጥያቄዎች እንዲሁም የብልጽግናን አፈና እየተከታተልን እንዘግባለን። ሌሎች ብሔር ብሔረሰቦች እድሉን ያላገኙ በቀጥታ እኛን ሊገናኙን ይችላሉ፣ ድምፃቸውን ሊያሰሙ ይችላሉ። አሁንም ይሄን በድጋሚ ለማስታወስ እወዳለሁኝ። እንግዲህ አብራችሁን ስለቆያችሁን ከልብ አመሰግናለሁኝ። ደጀኔ ጉተማ ነበርኩኝ ከቴክኒክ ባለሙያዋ ጋር በመሆን ነው እስካሁን አብሬያችሁ የቆየሁት። በሌላ ዝግጅት ተመልሰን እንገናኛለን እና ጂቱ በዚሁ እንሰናበታቸዋለን። መልካም ቆይታ። ዘመደ በሆሳና መደ ሁሉም ይወደድ ይቦንጎ ሰቾጋ ኦኔ ሳዮጋ ድራኔ ሰራቶ ቆጣኔ ሳይቡሮ ቆሻኔ ሴራንጎ ላንታኔ ሲጋኔ ፊናኔ ሰቦፋ ራዶኔ ሳዳጋ ዲማኔ ሱሞኬ ሀዲየ ሱሞኬ ሀዲየ ወሎዮ ሌሞሶ ወጣሪ መስመሲ ቀምባሪ ዶንጊ ቃዳይ ባዶጊ አባሪ ሻሾጊ አሽባዳ ዋቼ ወጣሪ ሀዲየ ውቃቴ ጋዳንቼ ሌሎ